ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ይነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ጥንቱን አውቄ ተነስቻለሁ ስቄን አጥብቄ መብት ነፃነት እስኪሆን አቻ ተነስቻለሁ ለድል ዘመቻ ልሙት ልሰዋ ደስ ብሎኝ ድቄ ለሀገሬ ክብር እኔ ወድቄ ይህ ነው ምኞቴ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ የፕሬስ ኮንፈረንስ ነው ለመገናኛ ብዙሃን ሰራተኞች በንባብ የሚቀርበው። ከዛም በጉዳዩ ላይ ጥያቄዎች የሚያነሱ ከሆነ የሚመልሱ ሰዎች አስተያየት ተደርገዋል። በተመሳሳይ በ24 የካቲት 24 ቀን በዚሁ አዳራሽ የፓናል ዲስከሽን ይኖረናል። እዛም ላይ ሁላችሁም እና ከዚህ በላይ ደግሞ ቁጥር ያለው ሰው ተገኝቶ የፓናል ዲስከሽኑን እንደሚከታተል እንጠብቃለን። በመጨረሻም የአደባባይ በዓሉ በ26 ያው ትግላችን ሐውልት ባለበት ጥቁር አንበሳ ጋር የአደባባይ በዓሉ በዛ ይከናወናል። ስለዚህ ዝግጅቶቻችን አሁን ወደ መጨረሻ ወደ ገደለው ነው የሚባለው ወደዛ መግባት አለብን። ያቀናቸውን ስራዎች እስካሁን ስንጠብቃቸው የነበሩ ያልተሳኩ ካሉ እነሱን ድሮፕ እያደረግን ወደ በዓሉ የሚያደርሱን ነገሮች እያደረግን ነው የምንሄደው ካሁን በኋላ። ስለዚህ ጋዜጠኞቹ ቀድመው በመገኘታቸው ትንሽ ይቅርታ እንጠይቃለን። በህብረቱ ስም ተሟልተን በሰዓት አልተገኘንም። እነሱን ከማዘግየት ቀረጻውን ካካሄዱ በኋላ የሻይ ረፍት እናደርግና እኛ የቀርቡ ስራዎቻችን ለበዓሉ የሚያዳርሱን ምን ደረጃ ላይ ደርሰዋል ብለን የራሳችንን የውስጥ እንገመግማለን። ይሄን ያለው አሁን መግለጫ የሚሰጡት ያው እዚህ አካባቢ ይመጡልናል። ጀነራል ውበቱ በእሳቸው ነው የሚመራው፣ ኮሎኔል ገበየው፣ መቶ አለቃ ተስፋዬ፣ ምናልባት አንዱ የመረጥነው መቶ አለቃ በቀለ ጎንፋ ነው። ተደራራቢ ጉዳዮች ስለገጠሙት አልተገኘልንም። ስለዚህ ሶስቱ ይበቁናል ብለን እንገምታለን። መድረኩን ካሁን በኋላ ለእነሱና ለሚዲያ ሰራተኞች እንለቃለን። አመሰግናለሁ። ክቡራን መኮንኖች፣ ከሁሉ በፊት ኢትዮጵያን የሚወዱ ጀግኖች የወደቁበት ግንባር የውጭውን ወራሪ ደማቸውን በማፍሰስ አጥንታቸውን በመከስከስ ላደረጉት አስተዋጽኦ ዛሬ የምናያት የምስራቅ ኢትዮጵያ በእነዚህ ጀግኖች ታላቅ ተጋድሎ ዛሬ የኦጋዴን ቀጠናችን እንደ ትላንቱ በኢትዮጵያ ካርታ ውስጥ እስካሁን ትገኛለች። ይሄ ድል የተገኘው በቀላል አይደለም። ሰፊው የኢትዮጵያ ሕዝብ ለሀገሩ ቀናይ ነው፣ ለባንዲራው ቀናይ ነው፣ አትንኩኝ ባይ ነው። ሲነኩም ደግሞ ይቅርታም የለውም። ይህንን በማስመልከት በ1969 በርዕሰ ብሔሩ ኢትዮጵያን በነበሩት ፕሬዚዳንት
ጓድ ፕሬዚዳንት መንግስቱ በተደረገው ጥሪ መሰረት አገርህ ተወራለች፣ ተነስ ታጠቅ፣ ዝመት ብለው በሰጡት ሰንደቅ ቃል ያንን የኢትዮጵያ ሕዝብ ከታሪክ በለመደው ከታሪክ በተግባር ባሳየው መሰረት እንዳድዋው ተሞ በምስራቅ ኢትዮጵያ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር የገባውን ጠላት በቂ ወታደራዊ ሳይንስ በሚያዘው መሰረት ዝግጅት ሳያደርግ በወኔ በቆየ ታሪክ ያንን ዓለምንም በጭፍን የመጣውን የሳይድ ባሬ ጦር መጥቶ በመልሶ ማጥቃት ከረመራ ላይ እና ጅጅጋ ላይ ሰንደቅ ዓላማውን ሰቅሏል። ይሄ ታሪክ ነገም የሚደገም ሊሆን ይችላል። ጥያቄያቸው አላባራም፣ እየቀጠለ ነው የሚሄደው። አሁንም ቢሆን ትላንትና በነበረው በአፄ ምኒልክ ጥሪ በጓድ መንግስቱ ጥሪ እንደተለመደው ይሄ ህዝብ እውቀቱን አግኝቶ በዛ ቦታ ላይ ለሚደረገው ወረራ አሁንም በልቡ ተዘጋጅቶ መጠበቅ አለበት የሚል ነው የዛሬ ካራማራው ዓላማ እናከብረው። ስለዚህ አሁን ስራችንን እንቀጥላለን። በኮሎኔል ገበያው አበበ የተዘጋጀውን መግለጫ ይሰጡልናል። የተከበራችሁ ጄኔራል መኮንኖች፣ ከፍተኛ መኮንኖች እንዲሁም መስመራዊ መኮንኖች ዛሬ የካራማራን የድል በዓል ዋዜማ ምክንያት በማድረግ የተሰበሰብነው ሶማሊያ የቅዠት ዓላማዋን ለመፈጸም የተነሳችበትና ምስራቅ ኦጋዴን ምዕራብ ኦጋዴንን ጨምሮ በማጥቃት ወደፊት የመጣችበትን ሁሉ የኢትዮጵያ ሰራዊት በመመከትና በመመለስ ምንም እንኳን በሶቪየት ዩኒየን ወይም በሶቪየት ህብረት ታጥቃ የነበረ 13 ዓመት ታጥቃ የቆየች ቢሆንም ሰራዊታችን ከፍተኛ ተጋድሎ በማድረግ በየቦታው በመመለስ በመጨረሻ ላይ መከላከል አድርጓል። በዚህ ላይ ልናስታውሳቸው የሚገባን አንደኛ በርዕዮተ ዓለም አንድነት ዓላማ የሆኑት የኩባ መንግስትና የደቡብ የመን መንግስት በእርቁም ላይ እርቁም ከፈረሰ በኋላ ኢትዮጵያን በጋራ እንረዳለን በማለት በቀውጢ ጊዜ ከኛ ጎን የተሰለፉ በመሆናቸው በጥልቅ እናስባቸዋለን። የኛ ሰራዊት ተጋድሎ በዚህ ደቂቃ ውስጥ ተነግሮ ሊያልቅ የሚችል አይደለም። ስንት ጀግኖች ያፈራ፣ ስንት መስዋዕትነት የተከፈለ፣ ቅድም እንደተነገረው በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ያህል አቋርጦ የመጣው የሶማሌ ጦር በሚገባ ተመቶ የተመለሰው በዚህ ጠንካራና ጀግና በሆነው የኢትዮጵያ ሰራዊት ማጥቃት ነው። ስለዚህ ይሄ በዓል ሊከበር የሚገባው ለትውልድ ተተኪዎች እንዲያውቁት የሚደረግ በዓል መሆኑን ልገልጽ እወዳለሁ። አመሰግናለሁ። ረጅም ጊዜ የኢትዮጵያን ዳር ድንበር በመከላከል ብዙ መስዋዕትነት በከፈል ነው የጦሩ አባሎች ከኛ የተሻለ ይሄንን ምስክርነት ሊሰጥ የሚችል ሰው ስለሌለ እኛም ከማለፋችን በፊት ገፈቱን የቀመስነው እኛ ስለነበርን ይሄንን ታሪክ በማስመልከት ከኛ የተሻለ ሰው ስለዚህ ትግል፣ ስለዚህ መስዋዕትነት፣ ስለዚህ ታሪክ የሚናገር ሰው የለም ከኛ የተሻለ። ስለዚህ አሁን ከዚህ ቀጥሎ የህብረቱ ስራ አስኪያጅ የመቶ አለቃ ተስፋ አየለ የሚቀጥለውን መልእክታቸውን ያሳልፋሉ። ክቡራን ጀነራል መኮንኖች፣ ከፍተኛ እና መስመራዊ መኮንኖች፣ ጥሪ የተደረገላችሁ የሚዲያ ባለሙያዎች ሁላችሁንም እንኳን ለ47ኛው ጊዜ የሚከበረውን የካራማራ የድል በዓል
ጋዜጣዊ መግለጫ ለመስጠት በዚህ ቦታ ስለተገኛችሁ ሁላችሁንም አመሰግናለሁ። የጋዜጣዊ መግለጫውን በንባብ አሰማለሁ። ይህ ጋዜጣዊ መግለጫ የበዓሉ ዋዜማ ላይ እንደመሆኑ መጠን በዚህ በበዓሉ ዋዜማ ላይ ጋዜጣዊ መግለጫ መስጠት ያስፈለገበት ምክንያት የበዓሉን ትልቅነት ለማብሰርና በዓሉ ምን ያህል የህይወት፣ የአካል፣ የንብረት መስዋዕትነት ተከፍሎ ዛሬ የምስራቁ ክፍል ሀገር ሆኖ እንዲቆይ ያደረገ ከፍተኛ ተጋድሎ በመሆኑ ትኩረት ተነፍጎት እስከ ዛሬ ኖሮ አሁን ይህ ህብረት ህልውና አግኝቶ ህጋዊ ሰውነት አግኝቶ የወደቁ ጓዶቹን የሚያስብበት በተቃራኒው ደግሞ ይህንን ድል ለትውልድ ለማሸጋገር መሰራት ያለበትን ስራ ለትውልድ ቅብብሎች ለማድረግ ይህንን ታሪካዊ ቀን በማግኘታችን በጣም እድለኞች ነን። እግዚአብሔርን እጅግ አድርገን እናመሰግናለን። ንግግሬን በንባብ አሰማለሁ። የካራማራ 47ኛ መታሰቢያ ክብረ በዓል ኢትዮጵያ ግንቦት 1983 ዓመተ ምህረት በፊት በቀይ ባህር፣ በአፍሪካ ቀንድ፣ በኤደን ባህረ ሰላጤና በህንድ ውቅያኖስ አካባቢ ባላት ጂኦፖለቲካዊ ስትራቴጂ አቀማመጥ ምክንያት በርካታ ጠላቶችን አትርፋለች። በ16ኛው ክፍለ ዘመን ገናናዎቹ የኦቶማን ቱርኮች በኋላም በግብጾች፣ በቱርኮች ተልከው መጥተው የምጽዋን ወደብ ለመያዝ ሞክረዋል። በዘመነ መሳፍንት ተከፋፍለን ተዳክመን ሳለን ግብጾች በድጋሚ በ1868 ዓመተ ምህረት በሶስት አቅጣጫ በአውሳ፣ በጉንደትና በጎራ ተዋግተውናል። ከበርሊኑ የአፍሪካ በቀኝ ግዛት የመቀራመት ጉባኤ በኋላ ጣሊያን ቀድማ አሰብን ቀጥላም በ1877 ዓመተ ምህረት የምጽዋ ወደብ በጦር ኃይሏ ወራ ይዛብናለች። የመረብ ምላሹ ገዢ ራስ አሉላ አይቀጡ ቅጣት ቀጥተው መልሰዋታል። በአፄ ዮሐንስ ህልፈት በኋላ ጣሊያኖች በአፄ ምኒልክ ጋር የውጫሌ ውል ተፈራረሙ። የውሉ አንቀጽ 17 ሲጋለጥባቸው መረብን ተሻግረው ይፋ ወረራ ፈጸሙብን። የአፄ ምኒልክ የክተት አዋጅ ኢትዮጵያውያንን ከሊቅ እስከ ደቂቅ በአንድነት አቁሞ የካቲት 23 ቀን 1888 የአድዋ ድል ተበሰረ። በቅኝ ግዛት ዘመን የጥቁር ህዝቦች የነፃነት ኩራት ኢትዮጵያ ሆነች። የጣሊያን ፋሽስት መሪ ቤቶኖ ሙሶሎኒ ከአድዋ ድል 40 ዓመት በኋላ በ1828 እንደገና ወረራ ፈጸመብን። ማይጨው ላይ ንጉሥ ኃይለ ሥላሴ የተገኙበትን ውጊያ በተወገዙ የመርዝ ጋዝ ፈንጂዎችም ታግዞ አሸነፈ። አዲስ አበባንና ዋና ዋና ከተሞችን ተቆጣጠረ። በ5 ዓመቱ የአርበኝነት ተጋድሎ ኢትዮጵያ ነፃ ወጣች። በዚህ ጸረ ፋሽስት ትግል ያገዙን እንግሊዞች አንድ ክፉ ጥንስስ በምስራቅ አፍሪካ ጥለውብን ሄዱ። ታላቋ ሶማሊያ ሲሉ መርዛቸውን ተከሉ። በ1952 እንግሊዝ ህልም ሶማሊያ አንስታ የሶማሊኛ ቋንቋ ተናጋሪዎች የሚኖሩበትን መሬት በሙሉ በኃይል ለመንጠቅ ሞከረች። አልተሳካላትም። በ1956 ደግሞ ተመተው ተመለሱ። በ1961 መንግስት ፈንቅሎ የመጣው መሐመድ ዚያድ ባሬ አዋሽ ወንዝ ዘልቆ ግዛት ሊያስፋፋ ከሶቪየት ህብረት መጠነ ሰፊ የሰራዊት ግንባታ የጦር መሳሪያ ተቀበለ። የልቡ ሲሞላ ሶሻሊስቷን ሀገር አይንሽን ላፈር ብሎ ከሶማሊያ በጠፍ ጨረቃ አባረራት። ከአሜሪካን ጉያ ገብቶ ተሸጎጠ። ወቅቱ ለኢትዮጵያ እጅግ ፈታኝ ሆነ። ለ25 ዓመታት ይሰጠን የነበረውን የአሜሪካን ወታደራዊ እርዳታ ተቋረጠ። በኤርትራም ገንጣዮች ጦርነት ተጠናክሮ ቀጠለ። በሰሜን ምዕራብ፣ በደቡብና በደቡብ ምስራቅ ኢትዮጵያ በሶማሊያ የሚደገፉ ታጣቂዎች ጥቃት ከፈቱበት። በመሀል ሀገር ቀይ ሽብር ታወጀ። ደርግ ተከፈለ። ምድር ቁና ሆነች። ዚያድ ባሬ ሐምሌ 3 ቀን 1969 ሀገራችንን በደቡብ 300 ኪሎ ሜትር በደቡብ ምስራቅ ደግሞ 700 ኪሎ ሜትር ዘልቆ በአሜሪካ እየተደገፈ ወረራውን አስፋፋ። በገላዲን፣ በሙስታይል፣ በጎዴ፣ በዋርዴር፣ በአዋሬ፣ በቀብሪ ዳህርና
በደጋቡር የነበሩ የኢትዮጵያ ጦር ክፍሎችን በጠላት ላይ ጉዳት ቢያደርሱም እስከ አፍንጫው ታጥቆ የነበረው ወራሪ ኃይል ማቆም አልተቻለም። ጠላት ወደ ጅጅጋ፣ ሐረርና ድሬዳዋ ለመጠጋት ቻለ። ድሬዳዋ ግንባር በከፍተኛ ትንቅንቅ ከተማዋን ከጠላት መንጋጋ ማትረፍ ተቻለ። በዚህ ወቅት በዚህ ቀውጢ ሰዓት ከፕሬዝዳንት መንግስቱ ኃይለማርያም የተላለፈው የእናት ሀገር ጥሪ በመቀበል ኢትዮጵያ ሀገራችንን ለማዳን ተረባረቡ። ታጠቅ ጦር ሰፈር አጭር ስልጠና የወሰደው የሚሊሻ አባላት ተሰናዱ። ከሶቪየት ህብረት፣ ከኩባ፣ ከደቡብ የመንና ከሌሎችም ወዳጅ ሀገሮች በተገኘ ድጋፍ ሰራዊታችን ለከፍተኛ መልሶ ማጥቃት ተዘጋጀ። ከላይ የተጠቀሱት ሀገራት ከፍተኛ ወታደራዊ መኮንኖች በ5 ምዕራፎች የተከፋፈለ የመልሶ ማጥቃት እቅድ ነደፉ። የእናት ሀገር ጥሪ በሀገር አቀፍ ደረጃ በእድሮች በሴቶችና እናቶች የተቀናጀ እንቅስቃሴ ስንቁን አሟልቶ በጥር ወር በ1970 ዓመተ ምህረት ከገጠሩ ገበሬ እስከ ከተማው ፖሊስ ሰራዊት፣ ከሕክምና ባለሙያው እስከ መንግስት ሰራተኛ፣ ከመምህሩ እስከ ተማሪው ለግዙፍ የመልሶ ማጥቃት ዘመቻ ተሰናዳን። ሶማሊያ ጥር 14 ቀን የከፋውን ማጥቃት ሰነዘረች። ጠላት የወገንን ዝግጅት በማጨናገፍ ከባቢሌ፣ አወዳይ፣ ፈዲስና ኮምቦልቻ አቅጣጫ በማጥቃት የሐረርን ከተማ ለመያዝ ዘመተ። እቅዳቸው ወደ አወዳይና አመሬሳ በመገስገስ የሐረርን እና ድሬዳዋን መስመር መቁረጥ ነበር። ጥር 14 እስከ 16 በተደረገው ውጊያ በመቶ የሚቆጠሩ ወታደሮችን፣ በርካታ ታንኮችና መድፎች ጠላታችን አጣ። በዚህ ውጊያ የኢትዮጵያ አየር ኃይል ተዋጊ ጀቶች በ86 የአየር በረራ ምልልስ የሶማሊያን ታንኮች፣ ብረት ለበሶችንና መድፎችን አወደመ። በአወዳይና በአመሬሳ የጠላት ስጋት መሆኑ ተወገደ። ድል አድራጊው ሰራዊታችን ወደ ፈዲስ ተዛውሮ ጥር 17 ቀን 1970 ዓመተ ምህረት አዲስ መልሶ ማጥቃትን ከፈተ። በአየር ኃይል እየታገዘ እግረኛው ሰራዊት በርካታ የጠላት ከባድ መሳሪያዎችና ጥይቶችን ማረከ። ሰራዊቱ ፈዲስንና አካባቢውን ካጸዳ በኋላ ወደ ድሬዳዋ ግንባር ዞረ። ጥር 24 ቀን ከጠዋቱ 1 ሰዓት ላይ የኩባ የኢትዮጵያ ወታደሮች ሐረዋ በነበረው የሶማሌ ጦር ላይ ድንገተኛ ማጥቃት ፈጸሙ። ባልጠበቁት ሰዓት ጥቃት የደረሰባቸው የሶማሌ ወታደሮች ያበሰሉት ምግብ እንኳን ሳይበሉ በርካታ ታንኮችን፣ ብረት ለበሶችን፣ መድፎችን፣ መትረየሶችን፣ ብዙ ስንቅ ጥለው ሸሹ። ያፈገፈጉ በርካታ ብረት ለበሶች ደግሞ በተዋጊ አውሮፕላኖች እየተመቱ ወደሙ። በገደል እየተንከባለሉ ከጥቅም ውጭ ሆኑ። የኢትዮጵያ ወታደሮች እና የኩባ ወታደሮች ከሰሜን በኩል ወደ ጅጅጋ አመሩ። በኮምቦልቻ ግንባር የኢትዮጵያ ጦር ወደ ሐረር ያመራ የነበረውን የሶማሌ ጦር መክቶ መለሰ። ሌላኛው የኢትዮጵያ ጦር የደንገጎ ድሬዳዋን መንገድ ለመቁረጥ የመጣውን የሶማሌ ጦር የማጥቃት እርምጃ ካከሸፈ በኋላ መልሶ ማጥቃቱን የካቲት 1 ቀን 1970 ዓ.ም ጀመረ። ከኢትዮጵያ የመከላከያ ኃይል ጋር የተጣመረው ሚሊሻ ብርጌድ በጣምራ ጃርሶን ነፃ ወጡ። የካቲት 2 ቀን የኮምቦልቻ ጃርሶ መንገድ በመቆጣጠር በርካታ የጦር መሳሪያ ተማረከ። የካቲት 21 ቀን አጥቂ የወገን ክፍሎች ግራ ቆጨርን ከጠላት ወረራ ነፃ ወጣ። የሶማሊያ ጦር ዋናው የመልሶ ማጥቃት በቆሬ ጅጅጋ መንገድ እንደሚሆን ስለተገመተ በዚህ መስመር ጠንካራ ምሽጎች ተዘጋጁ። ጠላት በምሽግ መጠበቅ ብቻ ሳይሆን ከቆሬ ጅጅጋ መንገድ በስተሰሜን ተነስቶ ወደ ምስራቅ በጎን የሚያልፍ የወገን ሰራዊት ዚያድ ባሬ ባልጠበቀው አቅጣጫ ቢያጠቃ ዘመቻውን ቀላልና ፈጣን እንደሚያደርገው ታመነ። በዚህ መልክ በተቀናጀ መልሶ ማጥቃትና ከፍተኛ ወኔ ኢትዮጵያውያን ሀገራቸውን ከወራሪው የዚያድ ባሬ ጦር ነፃ አወጡ። የካቲት 26 ቀን 1970 ዓ.ም
ባንዲራችንን በካራማራ ተራራ በድል ብስራት ዜና ታጅቦ ለመውለብለብ ችሏል። የካቲት 26 ቀን 2017 ዓመተ ምህረት የምስራቁ ድላችን የካራማራ የወገን ጦር ጀግንነት 47ኛ ዓመት ታስቦ ለመዋል በቅቷል። በድላችን ሐውልት ተገኝታችሁ በዓሉን ስላደመቃችሁልን ኢትዮጵያ ታመሰግናችኋለች። የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ታላቅ አክብሮቱን ይገልጽላችኋል። ማህበሩ ይህ ድል የሀገርና ህዝብ ድልነቱ ተጠብቆ ለወደፊቱ መንግስታዊ ተቀባይነት አግኝቶ በየዓመቱ በመላው ኢትዮጵያ ብሔራዊ በዓል ተደርጎ መከበር እንዲችል የቀድሞ ሰራዊት አባላት መብቶች እንዲከበሩ ህብረታችን ከሚመለከታቸው የመንግስት አካላት ጋር የህብረተሰብ ክፍሎችንም ጋር አብሮ የሚሰራ መሆኑን ያሳውቃል። ለዚሁ ዓላማችን ስኬት በሀገር ውስጥም እና በመላው ዓለም ተበትነው የሚገኙ የቀድሞ ሰራዊት አባላትና መላው ህዝባችን የማህበራት ህብረታችንን እንዲቀላቀሉና እንዲደግፉ ጥሪያችንን እናቀርባለን። ህይወታቸውን ሰጥተው በነፃነት ላኖሩን ጀግኖች ዘላለማዊ ክብር ይገባቸዋል። ኢትዮጵያ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። አመሰግናለሁ። እንግዲህ ከአዲስ ሚዲያ ኔትወርክ 96.3 ሬዲዮ ነው የመጣሁት። ሀይል ላይ እባላለሁ። በዋናነት እዚህ ቦታ የተሰበሰብነው የሀገር ባለውለታዎች ፊት ነውና ለዛሬ ስላበቃችሁን አመሰግናለሁ። የካራማራ ድል ማለት ለአሁኑ ትውልድ በምን መልኩ እናንተ እያስተላለፋችሁላቸው ራሳችሁ ከማክበር ባሻገር ቀኑን ከመዘከር ባሻገር የአሁኑ ትውልድ ይህን ቀን እንዲያስበው ምን ያደረጋችሁት ነገር አለ? ምን ያደረጋችሁ እንድታደርጉ ያሰባችሁት ነገር አለ የሚለውን መጠየቅ ፈልጌ ነው። አመሰግናለሁ። ሁላችንም ይሄንን አርዕስት በተመለከተ የአንድ ሰው ታሪክ ወይም የአንድ ሰው መልስ መስጠት ብቻ በቂ ስለማይሆን ሁላችሁም በየጦር ሜዳው እንደየክፍላችሁ ተሳትፋችሁ ያያችሁት እና የተመለከታችሁት ስላለ ይሄንን አርዕስት በተመለከተ ቋሚ ሆኖ መንግስትም ሆነ ሌላ ሀገር ወዳድ እንዲያከብረው ያላችሁን ሀሳብ አንድ፣ ስለዚህ ታሪክ ደግሞ በሰፊው የምታስረዱት ፍላጎት ካላችሁ ካሁን ጀምሮ ለእያንዳንዳችሁ መድረኩ ተሰጥቷል። ምናልባት ይሄ ከጸሐፊዎች ስህተት ይሆናል። 1983 የተባለው ይመስለኛል 1883 ሊሆን ይችላል። ፊደል ነው፣ ይስተካከላል። ሌላው አንድ ነገር ካላስተካከል ነው አይሆንም። ታሪክ ነውና ልጆችም የሚማሩበት ነው። ራስ አሉላ አባ ነጋ የንጉሠ ነገሥት አጼ ዮሐንስ ቺፍ ኦፍ ስታፍ ማለት ነው። ውጋውን የሚመሩት አጼ ዮሐንስ ነው። ዘመቻውን የፈጸሙት አሉላ አባ ነጋ ናቸው። ስለዚህ ዘመኑ በአጼ ዮሐንስ ዘመነ መንግስት ጣሊያን ገብቶ ያንን ውጊያ ሲያካሄድ ውጋውን የመሩትና በበላይነት የሰጡት ንጉሱ ናቸው ማለት ነው። በንጉሱ ደግሞ ስር የነበሩ ቺፍ ኦፍ ስታፉ ወይም ያን ጊዜ ራስ አሉላ አባ ነጋ ያን ነገር ፈጽሟል። አሁን ሲታይ አሉላ አባ ነጋ ራሳቸው ጦር ሀገር እንዳላቸው ተብሎ እንዳይታይ ከዘመኑ በአጼ ዮሐንስ ዘመነ መንግስት እንደሆነና አሉላ አባ ነጋ ደግሞ በዛ ግንባር የጦር አዛዥ ወይም ቺፍ ኦፍ ስታፍ ሆኖ እንደሰሩ ነው። ይሄ ነው። ሌላው ካራማራ ማክበር የተጀመረው በ2041 ነው። ይሄ ዛሬ ከተከበረ 5ኛው 6ኛ ነው። የመጀመሪያው ካራማራ ሲከበር በ2011 ብዙዎቻችሁ ያኔ አታውቁም፣ ካራማራ ላይ ስላልመጣችሁ ነው እንጂ በዛን ጊዜ የክብር እንግዳ ሆኖ በዓሉን ያስከበሩት ሟቹ የቀድሞ ምክትል ጠቅላይ ሚኒስትር እና ጓድ ፍቅረ ስላሴ ወግ ደረሰ ናቸው የመጀመሪያው። ሁለተኛ ደግሞ በ2012 ያስከበሩት ጓድ ፍስሐ ደስታ ነው በ42 ማለት ነው። ከ43 ጀምሮ ግን 43ኛውንና 40ኛው ደግሞ የልጆቹ የሟቾች ልጆች ያከብራሉ ተብሎ ከዛ እስከ
46ኛ ተከብረዋል። ስለዚህ ከዛ በፊት ያከበሩትን እያመሰገን ይሄ ደግሞ ዛሬ በጥሩ ሁኔታ ተዘጋጅቶ መጥቷል ብሎ ማስገረሙ ያስፈልጋል። ምክንያቱም ታሪኩ የተመጣጣ እንዳይሆን ነው። የተከበረው በኢህአዴግ ጊዜ አልተከበረም፣ በዛን ጊዜ አይሞክርም። በአዲሱ ለውጥ ልክ ተጠይቀው ተፈቅዶ ማስከበር የጀመርነው በ2041 ነው። 11 ነው። 11 12 13 14 15 16 ተከብረዋል። አሁን ዛሬ የምናከብረው 47ኛው ነው። ሌላ አሁንም ደግሞ አንድ ነገር አለ። መጀመሪያ ወደ ሶቪየት ህብረት ወይም ደግሞ የውጭ የመንም ይሁኑ እነ ኩባ ሊረዱን የቻሉት የመጀመሪያው ነገር ኢትዮጵያ ከነበረባት የመንግስት አገዛዝ ስርዓት ታኅሳስ 18 ቀን በ1968 ዓመተ ምህረት ህብረተሰባዊት ኢትዮጵያ ብላ ካወጀች በኋላ እና ካጸደቀች በኋላ ነው። ከዛ በፊት ምስራቆቹ ወደኛ አይመጡም። እኛ በዛን ጊዜ በምዕራቦቹ ስር ነበር። ከዛ በኋላ በእርቅ ተሞክሮ እርቁን ቢሲያል ከዛ በኋላ የሶቪየቱ ህብረት ፕሬዝዳንት ብሬዥኔቭ እሳቸው ናቸው እርምጃ የወሰዱት። 9 ክፍለ ጦር በአንድ ቀን አስታጥቆ ጦር ግንባር እንዲዘምት ያደረጉት እሳቸው ነው። ያን ሁሉ መሳሪያ ያን ሁሉ ጠመንጃ ኩባም ከዛ መጥቶ እዚህ እንዲገባ የመንም እንድትመጣ ምስራቅ ጀርመንም ልዩ ልዩ ነገሮችን ያስተባበሩ ሶቪየት ህብረት ነው። ይሄ ውጊያ ደግሞ የተመራው ዝም ብሎ አይደለም፣ ምስራቅ እዝ ተቋቁሞ ነው። የመጀመሪያው ማጥቃት ጊዜ የነበረው 3ኛ ክፍለ ጦር የ3ኛ ክፍለ ጦር አዛዥ ሜጀር ጀነራል አበበ ገብረየስ ነው። እሳቸው ምስራቅ እዝ እስከሚቋቋም ድረስ ነው ግንባሩን የመሩት። በዛን ጊዜ የነበረው ደግሞ አንድ ክፍለ ጦር ነው፣ 3ኛ አንበሳ ክፍለ ጦር ነው። ማንም ክፍለ ጦር አልነበረም። በደቡቡ ደግሞ ያለው 4ኛ ክፍለ ጦር ነው፣ ጀነራል ከበደ ጋሼ። እነዚህ ሁለቱ ክፍለ ጦር አዛዦች ናቸው ግንባሩን ሲመሩት የነበረው። ከዛ በኋላ ሚሊሻ በአንድ ጊዜ ከታጠቅ ጦር ሰፈር 9 ክፍለ ጦሮች በአንድ ቃል ወጥቶ ወደ ምስራቅ 4 ክፍለ ጦር ሄዱ። ወደ ደቡብ 1 ክፍለ ጦር ሄደ። ወደ ኤርትራ 3፣ ወደ ትግራይ እና ጎንደር 1 ክፍለ ጦር 9 ክፍለ ጦር ተሰማሩ። ከዛ በኋላ የንን የውጊያውን በአጠቃላይ በማጥቃቱ ጊዜ አይደለም በመልሶ ማጥቃትና ቆሬ ላይ ከተቋቋመ በኋላ ምስራቅ እዝ ተቋቁሞ በጀነራል ሙላቱ ነጋሽ ይመራ ነበር። የዘመቻ መኮንኑ ደግሞ ጀነራል መስፍን ገብረቃል ነው። ኋላ እነ መሐመድ ከመምጣታቸው በፊት ማለት ነው። አሁን ምስራቅ እዝ ከተቋቋመ በኋላ የክፍለ ጦሩ አዛዥ 3ኛ ክፍለ ጦር አዛዥም ተመድቧል። የሌሎቹም ሚሊሻዎች ተከብሮ 1 ክፍለ ጦር የነበረው 5 ክፍለ ጦር ሆነ ማለት ነው። በመልሶ ማጥቃት ማለት ነው። እነዛን ይዘን ነው ያንን ውጊያን ድል ለማድረግ የተቻለው። ድሉ በሚደረግበት ጊዜ ምስራቅ እዝ ነው ጦሩን የመራው። ከምስራቅ እዝ በተለይም ደግሞ የሶቪየቱ ህብረት ማርሻል ፔትሮቭ ነው። ማርሻል ፔትሮቭ ቦታ ሊሰጣቸው ይገባል። ለዚህ ትልቅ ዘመቻ ነው የተጫወቱት። ሶቪየት ህብረት ያልሆነ ፍጹም ነገር ኢትዮጵያን ነፃ ልታወጣና ያንን ጠላት ረግጠን ለማስወጣት ያስቻለን እሱ ነው። ኩባንም የላኩት እነሱ ናቸው። የመንም የላኩት እነሱ ናቸው። ሌሎች መሳሪያዎች ሊቢያ ድረስ ሳይቀር የተረዳ ነው የነሱ ጥቃት ነውና የነዚህ የሶቪየት ህብረት ዋጋ እንደቀላሉ ማለፍ የለብንም ማለት ነው። ዞሮ ዞሮ ያዋጉን እኛና ኮሶማሌ መዋጋት አልነበረብንም። የኛን እንድንዋጋ የሚፈልጉ ሌሎች አካላት አለ ኢትዮጵያን ለማዳከም ካልሆነ በስተቀር እኛ የአፍሪካ ህብረት ሆነናል፣ አፍሪካ ነን። ስለዚህ ሶማሌን የማይሆነው ነገር ሰጥቶ አሁን ተናግሯል። የአምስቱ ኮከብ የጅቡቲም ኡጋዴንም ኢነፍዴም ኬንያ ውስጥ ያለው እነዚህ ሰው ሁለቱም በውጋ ተመልሶላቸው እነሱ ደግሞ ሁለት አላቸው። አምስቱም የታላቅ የኮከብ ኖራት አምስቱ ግሬት ሶማሌላንድ እንዲባል ወይም ሶማሌ መንግስት እንዲሆን ያደረጉና ያመቻቹት የውጪ ሰዎች ናቸው። ውጪዎቹን ያዋጉ። እኛ የምንዋጋ ሰዎች አልነበርንም። አንድ ሀገር፣ አንድ አፍሪካዊ፣ አንድ ወንድማሞች በአንድ አካባቢ መኖር የነበረብን ነው። አሁንም ወደፊት ይሄ ውጋው አይደለም እና የበለጠ ወደ ዝምድና ወደ አንድነት የምንመጣበት መንገድ ማመቻቸትና አፍሪካ እርስ በርሳችሁ መዋጋት አይደለም የሚያሳካን የሚያዋጣን ተወዳጅ ሆነን አብረን ተጋግዘን የምንኖርበት ሁኔታ ምቹ መፍጠር አለብን። ምክንያቱም ነፃ ከወጣን በኋላ እኮ እስከዛሬ እኮ ምግብ በራሳችን አልቻልንም።
ዛሬ የኢትዮጵያ ሕዝብም በሁሉም ነገር እኮ በምግብ ራስን አልቻልንም። በሰዎች እጅ ነው ያለን፣ በኢኮኖሚም አልቻልንም። በዚህ ላይ ነው ትልቅ ትኩረት ያለው። ሆኖ የሚሉ ሌሎቹ እኛን ለማዋጋት ይፈልጋሉ እና ግብፅን የመሳሰሉ ሀገሮች እና ይሄን ነገር ትኩረት መስጠት አለበት፣ እርምጃ መውሰድ አላቸው ይላለው። አመሰግናለሁ። በአንድ ሰው ብቻ አይደለም፣ በአንድ ክፍል ብቻ አይደለም የተከናወነው፣ ሁሉም ሰው ነው አንድ ላይ እና ያንን የውጊያ ቲያትር ሁላችሁም በተለያየ ግንባር አይታችሁታል። ስለዚህ ወደ ዋናው ዓላማችን የሚጠቃለል ነገር ጠቆም እያደረጋችሁ ብታልፉና በኋላ ወደ ፓናል ዲስከሽን በምንገባበት ጊዜ መናገር አለባችሁ። ጊዜንም እያሰባችሁ መሆን አለባችሁ። ምክንያቱም ሌላውም ሰው ሊናገር ስለሚችል የሚሰማው ሰፊ የኢትዮጵያ ሕዝብ ስለሆነ ካራማራን ውጊያ ጥርት አድርጎ ማወቅ ይፈልጋል በብዙ አንግል። ስለዚህ ይሄንንም አጠር እያደረግን ታሪኩም ደግሞ በምናስብበት ጊዜ በየትኛው ቦታ እናስገባው የሚለውን ሁኔታ እያሰብን እንሄድና የካራማራ ውጊያ የህዝብ ውጊያ ነው። ቅድም ተገልጿል። የአዲስ አበባ ህዝብ በተለይ ሴቶች በሎጂስቲክ ዝግጅቱ ከየቀበሌው አንድም ሴት ሳይቀር እርዳታ አድርገዋል። ይህ ብቻ አይደለም። ታጠቅ ሰፈር የከተመው የሚሊሺያ ሰራዊት የሚጠለልበት ምንም ቤት አልነበረም። እያንዳንዱ የእድር አባል ድንኳኖችን፣ መመገቢያ እቃዎችን፣ ማብሰያ እቃዎችን አበርክቷል። ይህ የህዝቡ ታሪክ ነው፣ የአዲስ አበባ ህዝብ ታሪክ ነው። ስለዚህ የካራማራ ድል በእርግጥ ሁለተኛው የአድዋ ድል ነው። ስለዚህ እኛ በውስጡ የነበርን የተካፈል እርግጥ ውጊያው ላይ የነበሩ ብዙዎቹ ከዚህ ዓለም ተለይተዋል። ታሪካቸው ግን አለ። እኛ በህይወት ያለ ነው ደግሞ ይህንን ማስታወሻ እንዲዘጋጅ የማድረግ ኃላፊነት ስላለብን ቅድም በጀነራል መርዳሳ እንደተነገረው ከ2011 ዓ.ም ጀምሮ በጣም ባይጎላም እየተከበረ ነው ያለው። ዘንድሮ ግን ሁላችንም አስበንበት 47ኛውን የካራማራ በዓል በሚገባ እንዲከበር ጥረት እያደረግን ነው። ይህን ስናደርግ መንግስት ወደፊት ይሄ የህዝብ ታሪክ መሆኑን አውቆ እጁን እንዲያስገባ በዓሉ በየዓመቱ እንዲከበር እንዲያደርግልን ጭምር ለማሳሰብ ቅድም ሲጠቀስ የካራማራን ድል በእርግጥ የሶቪየት ህብረት በሚገባ ረድተውናል። ያልተጠቀሱት ምስራቅ ጀርመን እኔ አስታውሳለሁ የእዙ የሎጂስቲክስ መምሪያ ኃላፊ ነበርኩ በወቅቱ። ወደ ፊልድ ከመሄደ በፊት ቆሬሌ የሰፈረው ሰራዊት ምግብ አጣ። ከምስራቅ ጀርመን በኮንቴይነር እየታሸገ ምግብ ተልኮ ያ የሰራዊቱን ህይወት አድኗል። ምግብ ብቻ ሳይሆን አይፋ የሚባሉት ተሽከርካሪዎች ከምስራቅ ጀርመን ተሰጥቶን ሰራዊቱን ከቦታ ቦታ እናጓጉዝ የነበረው በዚህ ተሽከርካሪ እርዳታ ነው። ሌላ ደግሞ በዛን ጊዜ የዩጎዝላቭ መንግስት አሁን ተበታትነዋል። ታንኮች ከ30 ያላነሱ ታንኮችን ለኢትዮጵያ እረታለች። እነዛም ታንኮች እንደ ልብ ብዙ ርቀት መንቀሳቀስ ባይችሉም በመከላከያ ስፍራ ላይ ሆነው አገልግሎት እንዲሰጡ ተደርጓል። ስለዚህ ምስራቅ ጀርመን፣ ዩጎዝላቪያ በዚህ እርዳታ ውስጥ እጃቸው አለ። እነኚህ ሁሉ ተባብረው ነው እንግዲህ ኢትዮጵያን በመርዳታቸው የካራማራን ድል በተለይ ዛይድ ባሬ የነበረውን ህልም እንዳሳካ ያደረግነው በእነኚህ እርዳታ ነው። ሌላው ሚሊሺያ በአጭር ስልጠና
ያው በተፈጥሮ ተዋጊ ስለሆነ በአጭር ስልጠና ተሰልፎ ከኪባ ከየመን ጦር ጋር አብሮ ኢትዮጵያን አድነዋል። የሚሊሻው ሰራዊት ግብርናውን ትቶ በየፋብሪካው ደግሞ ያለው ወዛደር እንደዚሁ በብርጌድ ደረጃ ተቋቁሞ እነኚህ ሁሉ አስተዋጽኦ ስላደረጉ ታሪካቸው ሊጠቀስ ይገባል። ባለ ታሪኮችም ናቸው ከመደበኛው ሰራዊት ውጪ። አመሰግናለሁ። ቅድም ጋዜጠኛው የጠየቀን በይበልጥ ለትውልድ የሚተላለፍ ነገር ምን ተደረገ፣ ምን አስባችኋል የሚለው ነገር ነው። ቢሆንልን ባለፈው ዲያስፖራ ወደ ሀገር በተጠራበት ጊዜ በየወረዳው የክፍለ ከተማው ይዣቸው ሄጄ ነበርና ብዙዎቹ እንዲያውም አንዳንድ ከፍ ያለ አመራር ቦታ ያሉት የወታደር ልጆች ናቸው። በጣም ደስ የሚል እኛ ባሳለፍነው ወይም በተገናኘንበት በዚህ ህብረቱ ውስጥ በተሰባሰብንበት ጊዜ የቀድሞ ጦር የኢትዮጵያ ጦር መሆኑን ስሙ ወደዚህ እንዲመለስ የሚል ነገርና በካሪኩለም ተይዞ እንዲያውም እንደ ታሪክ ሲወርድ ሲዋረድ እንደመጣው ለሌላውም እንዲተላለፍ ለትውልድም እንዲተላለፍ ቢሆን ያለነውም ደግሞ በወረዳም በክፍለ ከተማ በተለይ በሚሰጡን አጋጣሚ ብናስተምርና ብናስተላልፍ ደስ ይለናል። ቢተላለፍልንም ደስ ይለናል። ለዚህ ነው አሁንም ህብረቱ ተቋቁሟል፣ ስራውን ጀምሯል። ስማችን እንዲመለስ የተሰበረው ስማችን ምን እንደተባለ መቼም ደግሜ ራሳችንን አልሰድብም። ያም እንዲመለስ የኢትዮጵያ ሰራዊታችንነታችን እንዲመለስና በካሪኩለም ተይዞ እንደ ሌላው ኢትዮጵያ ታሪክ የጀግኖቻችንም ፎቶግራፍና ወይም ሐውልት በየቦታው ደብረ ዘይትም ሄደን ጀነራል መርዳሳንም የጠየቅነው ጀነራል መርዳሳን ጀነራል ይልማ መርዳሳን የጠየቅነው ቦታ ይሰጠን፣ ጀግኖቻችንን እናስታውስበት ሙዚየም እንፈጥረን ነው። ይሄ ደግሞ ብዙዎችን ትውልዶች የሚቀርጽ የሚያስተምር ጀግና የበፊቱ ሳይከበር ሌላ ጀግና ሊከተል አይችልም። ፍቅር ለመለዮ ፍቅር፣ ለአገር ፍቅር፣ ለባንዲራ ፍቅር ካላስተማር ነው በየት በኩል አልፎ ነው? በዚህ አጋጣሚ አንድ ትንሽ ፈታ እንዲያደርጋችሁ የምጨምራት ነገር አባ ልጅ አለው ወይ ብሎ ሲጠይቃቸው የለኝም ልጅ ያሉ የልጅ ልጅ ሲል ቤት አልፎ አሉ እና ቤት አልፎ ነው ወጣቱ የሚደርሰው። ስለዚህ ለወደፊት የማህበሩ ወይም የህብረታችን ትልቁ ስራ አንዱ ስራ ይሄንን ነገር አሳስበን በየቦታው ካሪኩለም ተቀርጾለት የትምህርት አካል ውስጥ እንዲገባ ነው። አመሰግናለሁ። ምን ዝግጅት አደረጋችሁ፣ ምን ላይ ናችሁ ለሚለው ወደ 14 የሚሆኑ ህጋዊ ሰውነት ከሲቪክ ማህበረሰብ ያላቸው ማህበራት ግንባር ፈጥሮ ከዛ በኋላ ደግሞ እድሮች፣ እቁቦች ማህበርም ከሲቪክ ማህበረሰብ ያልወሰዱ ባልሳሳት ተስፋ ያርመኛል ወደ 22 የሚሆኑ ማህበራት ተጠቃለው ያቋቋሙት የጋራ የቀድሞ በተለይም በደርግ መንግስት ጊዜ የነበረ 22 በላይ የሚሆን ማህበራት ህብረት የፈጠሩበት ነው። ይሄ ሰራዊት ሁሉ በአጠቃላይ በኡጋዴን በእያንዳንዱ ቦታ የነበረና እያንዳንዱ ዝርዝር የሚያውቅ ቁልጭ አድርጎ የሚያሳይ ነው እና ይሄ ሊመዘገብ የሚገባ ቅድም ጀነራል መኮንኖች እንደተናገሩት ሁሉ በተለይ ዳግማዊ አድዋ ከአድዋም የበለጠ መሬታችን ተይዞ ያን ያህል 700 ኪሎ ሜትር እና 300 ኪሎ ሜትር ተይዞ ግዛቷን አድርጋ እንደተመኘችው ያ ቦታ ተይዞ ቢሆን ኖሮ ኢትዮጵያ ቅርጹ ምን ይመስላል በአሁኑ ጊዜ የሚለው እጅግ በጣም ከባድ የሆነ ሁኔታ ነውና ይሄንን ሰራዊቱ ታግሎ ሚሊሻው ደርሶ ሐምሌ 3 ቀን ቅድም እንደተነገረው በመላ እኔ ቀብረ ዳር ነበርኩኝ፣ ያው አንዱ ቀማሽ ነበርኩኝ። ሐምሌ 3 ጀምሮ በ1969 በ1970 የካቲት 26 ላይ ነው ያበቃ ያሸነፈ 8 ወር ሙሉ ሌት ተቀን ተዋግቶ ይሄ የአገሩን ህልውና አስከብሯል፣ ዳር ድንበሩን አስከብሯል፣ ሉዓላዊነቱን አስከብሯል።
ይሄ ቦታ ሊይዝ ይገባል። መከላከያም ቦታ ሊሰጠው እንደሚገባ በጥሩ ሁኔታ ጋዜጠኞች ልታስተላልፉልን ይገባል። እያንዳንዱ የኢትዮጵያ ዜጋ ደግሞ ይሄ እንዲረዳ እውነቱን እንዲረዳ አሁን እኮ በአማራ ክልል እንበለ በኦሮሞ ክልል ያለው ወጣቱ የሚያውቀው ሌላ ጉዳይ ነው፣ እየረበሸ ያለውም ሌላ ጉዳይ ነው። ነገር ግን ይሄ የኢትዮጵያ አንድነት ያ ሰራዊት ከመላ ከ80 ብሔረሰብ የመጣው አንድ ሆኖ የተዋጋበት ሚሊሻው ሆ ብሎ ከሁሉም ቦታ መጥቶ የተዋጋበት የኢትዮጵያን አንድነት ያስጠበቀው በሚገባ ታሪኩ ተዘግቦ ለህብረተሰቡ እንዲደርስ እንድታደርጉልኝ ጋዜጠኞችን አደራላቸዋለሁ። ቋንቋችሁን ተጠቀሙ፣ ምርጥ ቃላቶችን ተጠቀሙ። የኛ ይህን ያላማረ ሊሆን ይችላል። ዳግማዊ አድዋ ከዳግማዊ አድዋም የበለጠ መንግስት ቦታ ሊሰጠው የሚገባ እያንዳንዱ ህብረተሰባችን ሊያውቅ የሚገባ መሆኑን እንድታስተላልፉና አደራላለሁ። አመሰግናለሁ ጓድ ጀነራል። ጋዜጠኛው የጠየቀው አጭር ነገር ግን ብዙ ፍቺና ትርጉም ሊሰጠው የሚገባ የጀግንነት ለዚህ ትውልድ የሚተላለፈው ምን ዝግጅት ልታደርጉለት ነው የሚለው። ስለዚህ ይሄ በዓል ቀላል በዓል አይደለም። ምናልባት እስከ ዛሬ ድረስ ታስቦ በእቅድ የኢትዮጵያ ሕዝብ ሙሉ ለሙሉ ሰምቶት እንዲኮራበት ሊያደርግ በሚችል መልኩ የተዘጋጀ ዝግጅት አልተደረገለትም። እንደውም ባለፈው ጊዜ በዓሉም እስከ መረሳት ድረስ ደርሶ ነበር። ከዚህ የበለጠ ምን አይነት ድል አለ? አሁን ብንተረጉመው ሚዛን ላይ ብናስቀምጠው በአጭር ጊዜ ውስጥ ይሄ መደበኛ ሰራዊት በዛ ለብዙ ዓመት ተዘጋጅቶ በነበረው ጠላት ኢትዮጵያን ሊያጠቃ በመጣበት ጊዜ በጉዞም ላይ አስቸኳይ ድሎችን እያገኘ ግማሹን የቦታዎች በተቆጣጠረበት ጊዜ በ3 ወር ውስጥ 3000 ሚሊሻ አሰልጥኖ እሱ ከፊት ሆኖ 300 ሺህ አዘጋጅቶ የመጀመሪያውን የውጊያ መስመር ላይ ቀድሞ ደርሶ የመጣውን ጠላት አሳፍሮ የመለሰ ከዚህ የበለጠ ድል ምንድን ነው የሚገኘው? ለዚህ ድል ለህዝቡ መቅረት ያለበት ለተሰዉት ጓደኞቻችን ደግሞ ታሪክ መቅረብ ለህዝቡ የነበረበት በእንደዚህ አይነት ሁኔታ ነበር ወይ? በዓሉስ ከዚህ የበለጠ ህዝባዊ ሊሆን የሚያስችል ሌላ ማወዳደሪያ ነጥብ አለው? የተገኘው ድል ዛሬ እኮ ምስራቅ እኮ በድል ባንዲራውን እያውለበለበች ያለችው የዛን ጊዜ በፍጥነት በአስቸኳይ ፈጥኖ ደርሶ ራሱን ህይወቱን ሰውቶ ድል ስላጎናጸፈ ነው። ስለዚህ ይሄ ማህበር ደግሞ ሌሎች የረሱትን ራሱ ስለሆነ ታሪክ የሰራው ይህ ትውልድ ይሄ አዲሱ ትውልድ ይሄንን ከዚህ አርበኝነት ተምሮ ኢትዮጵያን ለመከላከል ፈጥኖ እንዲዘጋጅ የሚያደርግ ትምህርት ሰጪ በዓል ነው። እንደሌላ የሚታይ ነገር አይደለም። ዝርዝር ውጊያውን በፓናሉ ላይ ወደፊት በዝርዝር የነበሩት በውጊያው ላይ የነበሩ የቆሰሉት ሁሉ እኮ ይገልጹታል። ግን ለዚህ ትውልድ ማስተላለፍ ያለበት ይሄ በዓል ቀላል አይደለም። ባለፉት ጊዜ በስልጣን ላይ የነበሩትም አንዳንድ ባለስልጣኖች እኛ ባነጋገርንበት ጊዜ እንግዲህ ከካራማራ ከምስራቅ ድል የበለጠ ምን ድል አለ? በዓለም ላይ ሊወዳደር የሚችል ድል ነው። ይሄንን አውጥቶ ለትውልድ አስተማሪነት ማቅረቡ ነው። መደበኛ ሰራዊቱን የነበረው ፖለቲካ ጥላቻ ሰራዊቱ ላይ ስላለ እሱን የጎዳ መስሎ የኢትዮጵያን ድል አኮሸሰው። ትምህርት ሰጪ ጀግንነት ፈጣሪ እንዳይሆን አደረገው። ስለዚህ አሁን ይሄ ታሪኩን የሰራው የቀድሞ ሰራዊት የራሱን ድል ለአዲሱ ትውልድ ለራሱ ልጆች ማስተማር አለበት። ለኢትዮጵያ ቋሚ ጠላቶች ያሉባት ናት። ከጦርነት አልወጣችም። ወደፊትም ጦርነቱ ሊቀጥል ይችላል። ለዚህ መፍትሄ የሚሆነው የጦር መሳሪያ ሳይሆን ትውልዱን ለአርበኝነት እንዲያመጣ ይሄንን በተግባር የተፈጸመውን የጀግንነት ታሪክ ማስተማር ነው። ስለዚህ ይሄ ዝግጅት ይሄንን ኃላፊነት ይዞ ለትውልዱ ለኢትዮጵያ ሕዝብ ለማስታወስ ለኢትዮጵያ ሕዝብ ያውቀዋል። ለትውልዱ ግን ከዛ በኋላ የተፈጠረ ነውና
ሀ ብሎ ማስተማር ያስፈልጋል። ያ ትውልድ ይሄንን ታሪክ በሚሰማበት ጊዜ ሰው ሰራሽ የውጭ ታሪኮችን የጀግንነት ታሪኮችን ከመስማት የበለጠ በዚህ ታሪክ ተማርኮ ጧት ማታ እንደ መንፈሳዊ እንትን የሚደግመው ይሆናል። እስከዛ ድረስ መሄድ ስላለብን በዚህ ዝግጅት መልክ ነው ለትውልዱ ተዘጋጅተን ልናከብረው ይበቃ ነው ለማለት ያህል ነው። አመሰግናለሁ። ኮማንድ ስታፍ ኮሌጅ ማር ነበር። እዚያም ሶማሌዎች ነበሩ፣ እስራኤሎች ነበሩ። እኛን ሶማሌን እንዴት አድርገን እንሞላ ያስተምሯቸዋል። ሶማሌን ደግሞ ኢትዮጵያ እንዲሁ ያስተምሯቸዋል። ስለዚህ ማወቅ ያለብን ራሳችን የሚወስነን ሀገራችን ፖለቲካውና የመከላከያ ሰራዊት ነው። ራሳችን ችለን ነው እንጂ ማንም ለጥቅሙ ሲል ጠላታችን ይሆናል። ይህን ተረዱት። ምክንያቱም ሶሪያኖች ምንድነው ቀይ ባህር በሙሉ የአረብ ነው ብለው ነው ሲማሩ የነበሩት ኤርትራን ጨምሮ። አሁንም ቢሆን ጠላቶቻችን በቃ በኢትዮጵያ ድንበር ያሉ አገሮች በሙሉ ናቸው። ሌሎቹ ፖለቲካ ድርጅቶች ወይ አገሮች አሜሪካ ለራሳቸው ጥቅም ሲሉ ነው የሚያግዙ። ወደዚህ ስንሆን ይወጉናል፣ ወደዚህ ስንሆን። ስለዚህ ራሳችን ተምረን ራሳችን መሳሪያ ምርተን ራሳችን ችለን ስንኖር ብቻ ነው። ስለዚህ ይህን በጭንቅላት አስገቡት። እኔ ያየሁት ነው፣ ተረዱት። ምክንያቱም አየር ኃይል እናውቃለን አይደለም? እዛ ጊዜ ምንም F5 ነበረ የነበረው። እነሱ እንዲያው አየር ኃይሎች እኔ ኤርትራ ሄጄ በረራ ተመሪያለሁ። ያም ቀኝት የቀረና አይሮፕላን ትምህርት ነበረ። ስለዚህ እዛ ጊዜ ምንድን ነው የሚያስተምሯቸው ነገር ሁሉ ስለ ኢትዮጵያ ሳይሆን እስራኤል እርግጥ ብዙ ኢትዮጵያ አላት እስራኤል ውስጥ፣ ግን ምንድነው ሁሉ ጊዜ ከነሱ የታሹ ሀገሮች እስራኤል ያገዙ እነሱ ናቸው ከማንኛው ነገር። ይህን መረዳት አለባቸውና ኢትዮጵያንም ወደፊት ወተዱ መማር አለበት። ራሳችን ችለን መሳሪያ በርሳን ኢኮኖሚ አዳብረን ፖለቲካ አንድ አድርጎ ካልሆነ በስተቀር ሁሉ ጊዜ ጦርነት ሀገር ነው የሚሆነው። ይህን ለመናገር ነው። የዕለቱ የክብር እንግዳ አመሰግናለሁ። በዚህ የምስራቅ የካራማራ 47ኛ መታሰቢያ አከባበር ላይ ቅድም በመቶ አለቃ ተስፋዬ የተሰጠው በጣም ጥሩ መግለጫ ነው እና ግን ለዚህ ለነበረው ጦርነት መነሻው ምንድን ነው፣ ሶማሌ እንዴት ልትወረን ቻለች የሚለውን ቤቱ ያውቃል። ግን ለግንዛቤ ቀደም ሲል የተነገሩትን ነገሮች አልደገሙም። ግን በለምንድን ነው ሶማሌ በ1969 እና 70 እንዴት ለማጥቃት ቻለች የሚለውን ግንዛቤ እንድናገኝ ለመናገር እፈልጋለሁ። ሁላችሁም እንደምታውቁት ሶማሌ 3 ጊዜ ነው ያጠቃች። ሂስቶሪካል ባክግራውንዱ መኖር አለበት። 3 ጊዜ ነው ያጠቃች ኦፊሻሊ። አንደኛ በ1953 ዓመተ ምህረት ብርጌዴር ጄኔራል መንግስቱ ነዋይ ነፍሳቸውን ማር ኃይለ ሥላሴ መንግስት ለመገልበጥ በሚያደርጉበት ጊዜ በዳኖት ውጊያ በ1953 ዓመተ ምህረት ጀምራ ነበር። 3ኛ አንበሳ ክፍለ ጦር ጠንካራ ስለነበረ መቷት ተመልሳለች። እንደገና ከ3 ዓመት በኋላ በ1956 ማጥቃት ጀምራለች። ኦጋዴን፣ ተጎጫሌ፣ ጅጅጋ፣ ቀበራ፣ ደጋቡር ሁሉ ሙከራ አድርጋ ነበር። እንደ አጋጣሚ ሆነው 3ኛ ክፍለ ጦር ያንን መመከት ስለማይችል 2 ሻለቆች ከክብር ዘበኛ ኦጋዴን ዘምተው ነበር። 26ኛ ክብር ሻለቃ ጉርዘኛ ሻለቃ በነ አብዲሳ አጋ በሚመራው ተመርቶ ተጎጫሌ ተሳትፏል። እንደ አጋጣሚ ሆኜ እኔ መቶ አለቃ ነበርኩኝ፣ የዚያው ጋር ተከፋይ ነበርኩ። ኤግዛክትሊ 61 years ago today 1956 61 ዓመተ ምህረት ነው ዛሬ። 26ኛ ሻለቃ በተጎጫሌ ነው ተሰልፈው፣ 19ኛ ሻለቃ በኮሎኔል ሙሉጌታ ናትናኤል፣ 19ኛ ሻለቃ በደጋቦርና በአዋሬ ነው። ይሄ ሁሉ ተደርጎ እዛን ጊዜ ተመታ።
ሊይዙ ነበር የመጡት። አዛዦች የነበሩት እነ ጄኔራል ስዩም ገብረ ጊዮርጊስ ጂግሳ ጦር የሚባል ነበር። እንደውም 16 ቱጉጫሌ እንደምታውቁት ከጅጅጋ አሮዴሳ ከዛ ቱጉጫሌ ነው። 60 ኪሎ ሜትር ፍላት ነው፣ ታንቀብል ነው፣ ሞቢሊቲ 100% ነው። በዚህ አይነት ሁሉ የነበረው ነው። እንደገና 13 ዓመት ቆይታ በ1969 እና 70 ኢትዮጵያን ለማጥቃት ተጠናክራ መጣች። በዛን ጊዜ ደርግ ገና 3 ዓመት ስልጣን ላይ ኃይለሥላሴ 66 ወረዱ። እንዴት ነው ሶማሌ እስከዚህ በ66 በ56 ተመታለች? እንዴት ከ13 ዓመት በኋላ ኦጋዴን ለማጥቃት ቻለች? 7 ዓመት በምስራቅ 300 ኪሎ ሜትር በምዕራብ እንዴት? ይህን ሁሉ ያደረጉት ወዳጃችን የነበሩት ራሽያ ነው። they armed them unnecessarily 100 ታንክስ መድፍና 600 ታንክ መድፍና ታንክ ያስታጠቀች ጠላታችን ሶማሊያ አይደለች፣ ራሽያ ነው። ፎሬን ፖሊሲያቸው ፑር ነበረ። ውጭ ጉዳይ ሚኒስትራቸው 27 ዓመት ነበረ። እንትና ግሮሚኮ 27 ዓመት የውጭ ጉዳይ ሚኒስትር ሆኖ የቆየ ነው። ብሬዥኔቭ ፕሬዚደንት ነው። አኔሰሪ 600 ታንክና መድፍ ያስረከቡት ሶማሌን ስንዴትን ታመርታ ኢንቴንሽናሊ ቱ ኢንቨድ ኢስተርን ፓርት ኦፍ ኢትዮጵያ ኦጋዴን እና ይሄ ነው ያለው። ራሽያ ነው አሁን ዘመዳችን ሆኖ ቅድም የተባለው እዚህ ላይ አንድ በሙሉ ጥሩ ነው የቀረበው። አንድ ስህተት አለ። አሜሪካ አይደለም። our enemy was ራሽያ። ታሪክ ስለ ሀገር ጉዳይ ታሪክ ከመናገር ወደ ኋላ አንልም። ራሽያ ኢንቴንሽናሊ 600 ታንክና መድፍ ቁርአንን እንድትሰብክበት ነው። ኦጋዴን ኢንዲያኖችን እንድትወርበት ኢንቴንሽናሊ ቱ ኢንቨድ ኢትዮጵያ። ይሄ ሁሉ ያደረጉት እነሱ ናቸው። መጨረሻ ላይ ነው አሜሪካ የገባው። ኮሙኒዝም ስንቀጠል ወደዛ ሄደ። አሜሪካ 27 ዓመት ኢትዮጵያን አርሚ ረድቷል። ታንከኛ፣ መድፈኛ፣ እግረኛ በሙሉ እና ይሄ ነው ያለው። በዚህ አይነት ተደርገው ቅድም ተገርሷል። እና አሁን ምንድነው አሁንም የኔ እርግጥ በአዲሱ መንግስት በለውጡ መንግስት ጠቅላይ ሚኒስትሩ አንካራ ላይ ቱርክ ላይ ስምምነት ተደርጓል። ተጨባብጧል። እዚህም መጥቷል። የኛም ጠቅላይ ኤታማዦር ፊልድ ማርሻሉ ያለፋት 3 እና 15 ቀን ህይወትን ሞቃዲሾ ጥሩ ነገር ነው ሰላም ካወጣ። ግን unless they remove 5 star ግሬ ሶማሌ የሚለው ካርታቸው ላይ ቺንኬ 5 አለ ግሬ ሶማሌ። አንደኛ ራሽያ አንተና ጅቡቲ፣ ከዛ ሶማሌላንድ፣ ከዛ ሞቃዲሾ፣ ከዛ ኦጋዴን፣ ከዛ ሳውዘርን ፓርት ኦፍ ኬንያ። ይሄ ባንዲራቸው እስካልተለወጠ ድረስ ነገም ዛሬ እኔ አዛን ኢትዮጵያን እኔ ሶማሌ ጠላታችን ነው የምለው። ይሄ ሁሉ ምን መሰለህ አይ ቲንክ ታይም ዊል ሶልቭ ጊዜ ይሰክነናል። ይሄ ነው ጎበዝ እና መስዋዕትነት ተከፍሏል። እና ቅድም በጥሩ ሁኔታ ዳይጀስት አድርጋችሁ የቀረባችሁ ነው። ግን ምንድነው አንድ ነገር አልተጠቀሰው። በ1970 ዓመተ ምህረት ቆሬን ትተው በአደጋ ቦሩ መጥተው ባብሌን ሊቆርጡ ነበር። ህዳር 11 1960 ዓመተ ምህረት ይሄ ሁሉ ተደርጎ በዛን ጊዜ የነበሩ ዛሬ በህይወት የሉም ይርጋ ተክለ ሃይማኖት የሚባሉ ጀነራል ነበሩ። 8ኛ ክፍለ ጦር መስዋዕትነት ሆኗል። ታንከኞች በሁለት ቦታ ተከፍሎ አንድ ወርቁ የሚባል ወርቁ ማነው ወርቁ ሼት የሚባል እንዴት ያለ ብራይት የሆነ 16ኛ ኮርስ ተመቷል። ተስፋዬ የሚባል አንድ ሾፌር ነበር ሄዷል። ጠዋት አልተመለሰም። መሳነት ብዙ ተከፍሏል። አሁንም ምንድነው አዛን ኢትዮጵያን አዛን አርመር እና በኦፊሰር እንደሆነ ከማንም የተሻልኩ አይደለሁም። ግን የሀገር ፍቅር እንደናንተዋለኝ። የኦጋዴን ጦርነት የምስራቅ ኦጋዴን ጦርነት ድል ለምን አይባልም? ካራመራ ላይ ብቻ ነው። ካራመራ ወይ ዩዶት ዲናይ ዘ ፋክት ካራመራ ሶማሌ 8 ወጥ ይዛለች እኮ። የኦጋዴን ጦርነት ለምን አይባልም? እነ ከበደ አየለ ድሬዳዋን ያዳኑ ፖሊስ ሚሊሻ አዛዥ ቆሬ ላይ ደቡብ ሀረር ቢሲድ መሆን ነበሩም እንዴ? ይሄ ሁሉ መስዋዕትነት ተከፍሏል። የኮሎኔል ጄኔራል ተስፋዬ ነበሩ። ይሄ ህዳር 11 ነው የቆሰልኩት ባብሌ ላይ 25 ኪሎ ሜትር ላይ እና ይሄ ሁሉ አለና የኦጋዴን ጦርነት ማለት ምንድነው ችግሩ? ካራመራ ብቻ ነው እንዴ?
ለገሰ ተፈራ ፊልቱ ላይ ዶሎ ተማርኮ 11 ዓመት ቆይቶ ሶማሊያ አልመጣም እንዴ? ከሌተና ኮሎኔል ጄኔራል የተባለው እኮ 11 ዓመት ቆይቶ ይሄ ሁሉ የኡጋዴን ጦር የካራማራ ይባል ግደል የኡጋዴን ካራማራ ጦርነት መባል አለበት። በየቦታ የወደቀው እኮ የአህያ ሬሳ አይደለም፣ የሰው ህይወት ነው። ይሄ ኮሚቴ በጣም አደንቃለሁ። ይሄን ዝግጅት አድርጎ ይሄን ሁሉ ኢንቱ ኮንሲደሬሽን መወሰድ አለበት። የኡጋዴን ካራማራ ጦርነት መባል ይኖርበታል። እና you can't deny the fact እንደ አልሞትኩም ብዬ አሏችን ማለት ነው። ካራማራማ ኦቶ ሜዚ 8 ወር ቆይታለች እኮ it is an insult to Ethiopia 10 ሚሊዮን የማትሞላ 80 ሚሊዮን ኢትዮጵያ በኩባና በየመን ተረድተን ሶማሌን ማሸነፍ is really disgraceful ለኔ ውርደት ነው። ይሄ ሁሉ አለ ጎበዝ። እና እርግጥ በደርግ ጊዜ አስተባብሮ ቅድም ወንድሞቼ ብለውታል። ህዝቡ ተባብሮ ደጀን ሆኖ ጋሻና መከታ ሆኖ ሶማሌ ከ8 ዓመት በኋላ ወር በኋላ ተባራ ወጣለች። ያ ክሬዲት አለ። በዚህ አይነት ቢታዩ መልካም ነው። ጌታ ሶሪ ኢሞሽናል ሆንኩኝ። የሀገር ጉዳይ ስለሆነ ኦጋዴን የሚለው መጠቀስ አለብን። ምንድን ነው የሚፈራው? ወጥ ካራማራማ ያ ቅድም ተውላ ጀራል ወጡ ገጽታን እንትሮ ታወሩ ምናምኑ ተመቷል ቢመታስ። እና ይሄ ሁሉ ነገር ስላለ ይሄንን ኮንሲደሬሽን ሰሩ። ትውልዱ ግን መማር አለበት። አሁንም እርግጥ ለጊዜው ግሪን ላይት አለ። አም ቬሪ ዳውትፉል ባንዲራቸውን እስካለወጡ ድረስ ይሄን ማተር ደግሞ የሚያደርገው ምን መሰለህ ቋንቋ ሪሊጅን አለ። ይሄ ሁሉ ስላለ ብዙ ችግሮች አሉና በዚህ አይነት ታይቶ ትውልዱ መማር አለበት። they have to get ready ሊጠሩች አምጣ ጦርነት መንግስታችን አላማ የቀድሞ መንግስቱ ከኃይለ ሥላሴ ጊዜ ጀምሮ ደርግም ወያኔም የፖሊሲ ኤክስፓንሽን ፖሊሲ ኢትዮጵያ መንግስትና ህዝብ የለውም። ሰላም ይፈልጋል። የሰላም እጁን ይዘረጋል። ግን ጠላቶቻችን ከእኛን ሀገር ለመሆን ወደ ኋላ አይሉ እንዲማር መግለጫ መሰጠት አለበት። ለጀግኖች ሪኮግኒሽን ሊሰጥ ይገባል። ትውልድ ብሎ ማስተማር ያስፈልጋል። በየትምህርት ቤቱ ካሪኩለም ገብቶ ስለ ሀገር ደህንነትና ሰላም ትምህርት ሊሰጥ የለም። ስለ በርበሬ ቀንጥሱት ሰርገኛ ደርሷል የሚለው ብቻ አይደለም። ስለ ሀገር ጉዳይ መነጋገርና ማስተማር በካሪኩለም ውስጥ መግባት አለበት። ለሀገሩ ለአንድነቱ መስዋዕት መሆን አለበት። እንዲዘጋጅ ሪኮግኒሽን ለጀግኖች መሰጠት አለበት። አይሰጥም እንዴ? ጀግኖች እኮ ገንዘብ ከፍሎ ነው እኮ የሚቀበሩት። ለገሰ ተፈራ 25,000 ብር ከፍሎ ነው የተቀበረው። 25,000 ብር ከፍሎ ነው ስላሴ የተቀበረው። በዚህ መቶ መናገር ይችላል። ይሄን ለምን ይከፈላል? የለም ተብሎ ነው። ይሄ ሁሉ ለምን 21 ዓመት ማነው 11 ዓመት ታስሮ 5 ፋይተር ጥሎ አንድ ካርጎ 6 ፋይተር የጣለ ሰው ነው። ሲመጣ ግን ወያኔ መንግስት 25,000 ብር ከእንትኑ ጋር 30,000 ብር ከፍለው ቤተሰቦቻቸው ገንዘብ አላቸው ተከፍለው። ይሄ ሼም ሆነስ ያሳዝናል። በስንት መከራ ፉካ ውስጥ ይግባ ነው የተባለው። አባ ዛሬ ኮሚቴ ውስጥ ነው ብሎ ዳከታ አባ ዛሬ ጊዮርጊስ ነው። ጊዮርጊስ ደግሞ በ1888 አድዋ ዘምቶ ከጣይቱ ጋር ጠላትን ድል አድርጓል። በጊዮርጊስ ይጀሎታል። ቀይ ሰው ጥቁር ሆኖብኝ መጥቷል። በላይ ገብረ ማርያም የሚባል ተነስቷል። እዛን ጊዜ ካቴድራሉ እና ከዛ ተብሎ ፉካ ውስጥ እንዲገባ ለመሆኑ ትግራይ እንደብድበዋል ወይ? ኦርቶዶክስ ነው ወይ? ስለማን ሞተም እንደ ኦርቶዶክስ ስለማን ጀግኖች መከበር አለ። እንደዚህ ያለበት ሀገር እኮ ነውና የነበረው አሁን ታንክሱ ዶክተር አብይ መንግስት ለውጡ መንግስት ለብልጽግና በዚህ አይነት ተስተካክሎ ትሬኒንግ መሰጠት አለበት። እንዲህ ያለበት ያለ ነገር ነውና ለጀግኖች እውነተኛ ጀግኖች ለኢትዮጵያ መስዋዕት ሆነው የቆሰሉ የደሙ የሞቱ ሪኮግኒሽን በመንግስት ደረጃ ሊሰጥ ይገባል። ራሽያ ሀገር ስንማር በ1969 ቬትራን አካዳሚ ነበር። ዶዋይሮ ሶቪየትስኪ ይባላል። ጄኔራል ዳሮጎንስኪ 2 ጊዜ ጀግና ነው። እሱ ትምህርት ቤት ሲያልፍ ሴቶቹም በየቦታ ይቆማሉ። ቆሞ ሰላምታ ነው የሚሰጡት። ስለ ራሽያ የ5 ዓመት የተማረ ስለሆነ ሻለቃ ጀንበሬ ያውቃል። እና ሪኮግኒሽን አላቸው። በየትውልድ ቦታቸው ሀውልት ይሰራላቸዋል። ይሄ ይደረግልናል። ግን ሪኮግኒሽን ተደረጉ ተሰርቶ 5 ዓመት አርበኞችም ሌሎችም ታውቆ እድሜ ኃይለ ሥላሴ ጊዮርጊስ
የጀግኖች ቦታ ነው የተሰጠው። ግን ገንዘብ እየተከፈለ ነው። አያሳዝናችሁም? አምሹር ከደበል ታዝናላችሁ። በለገዘ በኩል በዚህ አይነት የተደረገ ነው። ለመሆኑ ፉካው ሲግባ ነው የተባለው አባ በጎርዱ ቅድም አልደግምም እና ለመሆኑ እቺን ተናግሬ ለመሆኑ ክርስቲያን ነው ወይ? ትግራይን ደብድቧል ብሎ ነው የጠየቀው። ትግራይን ደብድቧል። አባ ወታደር እኮ እናቱን ብቻ ነው የማይገለው። ወታደር እኮ ትእዛዝ ይፈጽማል። እና ምን አደረግ ትግራይና መቀሌ ወለጋ ኦጋዴን አይደለም በሚል አሳምነን በስንት መከራ 25,000 ብር ተከፍሎ የተቀበረ ነው። አምሹር መንግስት እርግጠኛ ነኝ ይሄ ቢሰማ የምሁሩ ዶክተር አብይ መንግስት ገንዘቡ ከፍሎ ለሰው ቤተሰቡ የማይገባም ቢሆንም መስጠት ለአንድ ዶኔሽን መስጠት አለበት፣ መመለስ አለበት 30,000 ብር መንግስት። ይሄ አይነት ነው ያለውና አሁንም ትምህርት መሰጠት ነው በየካሪኩለም ገብቶ ስለ ሀገር ደህንነትና ሰላም። ይሄ ከሆነ አምሹር ማንም ጠላት ኢትዮጵያን አይደፍራትም። ከተማ ጀምሮ ተዘጋጁ። አመሰግናለሁ። ሀገሩን ለማዳን ሴቱም ወንዱም ሁሉም ተረባርቦ ለድል እንዲበቃ ያደረገው ትክክል ነው። የኢትዮጵያ ሕዝብ በአንድነት ሆኖ ስለ አየር ኃይሉ ስናገር ስለ ጀነራል ለገሰም ሲነሳ ነበረ። ፐርሰናል ኢንስትራክተር ነበረ ለገሰ። በጣም የሚወደው ሰው ነው። ሞቶም ሲመጣ አስከሬኑን አጅቤ ወደ ኢትዮጵያ ሲመጣ የነበርኩበት ሴናሪዮ ነበረ። አየር ኃይል ከሰርጎ ገብ ጊዜ ጀምሮ ገና ኮንቬንሽናል ዋሩ ሳይጀመር በረምበል ፍሮንት ወደ ቀብሪ ዳህር በሚመጣው ወደ ጎዴ በመጣው እንደዚሁም ደግሞ በኤልከሬ በኩል ሊያደርግ የሞከረው ዋይፕ አውት ለማድረግ ማለትም ለመደምሰስ ኃይሉ እንዲለት እንዲዳከምለት ያደረገው የሶማሌ ጥረት በደንብ ቢታወስ ጥሩ ነው። እኛ በእምድር የምድር ድጋፍ ሰጪ ለምድር ጦሩ በመስጠት እንዲሁም ደግሞ በአየር ለአየር ውጊያ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገበት ያ ጦርነት በዚያም ደግሞ ጥሩ ውጤት ተገኝቶ ለድል በቅተናል። እርግጥ አሜሪካ ልትሰጠን የሚገባው ወይንም የሸጠችልንን አውሮፕላን ልትሰጠን የሚገባው እንትን ከልክሎ ካርተር አብዛኛው ነገር በምድር ጦርም እንደዚሁ የሜካናይዝድ ጦሩን አስቀርተዋል። ያ ታሪክ በምን ያህል የምዕራቡ ዓለም እኛ ላይ ተባብሮ እንደነበረ ታሪኩ እንዲጻፍ የኢትዮጵያ ታሪክ በዚህ ጦርነት ውስጥ እንዴት አድርገው እንደተባበሩ በኋላም ወደ ኢስት የተሄደበትም አንዱ ምክንያት ባዶ እጅ በመሆናችን። ስለዚህ ይሄ መዝገብ ምን መደረግ አለበት፣ እንዴት ይከበር ለሚለው ይሄንን ነው ተሳታፊው በሙሉ አሁን 100 አለቃ አፈወርቅን የሚያነሳው አለ። ኤፍ5 ላይ ከወደቀ በኋላ የኛው ሰው ወገን የሚያደርገው ወደ ሶማሌ ስለነበረ አሳልፈው ሰጥተው እዛው እስር ቤት ውስጥ የሞተ ተዋጊ በራሪ እነሱ ሁሉ አሁን አልተነሱም። ማንም እነከሌ ብሎ የሚያነሳው የለም። ስለዚህ ታሪኩ በጥናት ተደግፎ ለህዝብ ለሚመጣው ትውልድ መገለጽ ያለበት ነው ብዬ አስባለሁ። አመሰግናለሁ። የበዓሉን አከባበር በተመለከተ በወታደራዊ መንግስት ጊዜ ሲከበር ቆይቷል። ግን ወታደራዊ መንግስት በትረ መንግስቱን በለቀቀ ጊዜ የመጡት ገዢዎች ምን እንደሆኑ እናውቃለን። አገሪቷን ለማፍረስ ከዛም ደግሞ አገሪቷን ለማፍረስ መጀመሪያ ሰራዊቱን ማፍረስ ነው የነበረባቸው። ስለዚህ ሰራዊቱን አፈረሱ። ሰራዊቱ ከፈረሰ እና ከፈረሰ በኋላ ደግሞ የግድ ካራማራም ፈረሰ ማለት ነው ማክበሩ። ቢሆንም ግን ታሪክ ስለማይረሳው ተመልሶ የምነሳበት ጊዜ ስለመጣ በአሁኑ ጊዜ እድሜ ለአሁኑ
ሪፎርም መንግስታችን እኛም እውቅና አግኝተን በባለቤትነት ይህን በዓል ለማክበር እነሆ ዛሬ ወዲያና ወዲህ እያልን ነው እና ይህን በዓል በዛን ጊዜ ይከበር የነበረው እኮ ይሄ በዓል የውጭ ጋዜጠኞች፣ የሚዲያ ሰዎች፣ የሀገር ውስጥም ከፍተኛ ሽፋን እየሰጡ እንዲያውም ዘመቻውን ኦፕሬሽን ማርዳፓስ የሚል ስም ተሰጥቶት እኔ በታይም መጽሔት ላይ አንብቤ ያለው ይሄ ስም ተሰጥቶት የውጭ ሚዲያዎች በስፋት ስለዚህ ዘመቻ ያስተጋቡ እንደነበረ ሁላችንም በዛን ጊዜ ያለነው ነን እናውቃለን። ያ ሁሉ ግን አሁን በኢህአዴግ መንግስት ቦታ አጥቶ ይህንን በዓል ሁል ጊዜ በየዓመቱ ከኛ ጋር ተሰልፈው የነበሩት የኩባ ጓደኞቻችንና እርግጥ ነው አከብሩ ማለት አይደለም፣ ግን እነሱም ከኛ ጋር የደምና የህይወት መስዋዕትነት ከፍለዋል፣ ማክበርም ይገባቸዋል። ግን እነሱ ከአገር ባለውለታ ልጆች ጋር ሆነው በየዓመቱ ጉንጉን አበባ በድላችን ሐውልት ስር ያስቀምጡ ነበር። በወያኔ ዘመን ማለት ነው፣ በኢህአዴግ ዘመን። አሁን ግን እድሜ ለሪፎርሚስት መንግስቱና እኛም እውቅና አግኝተን ይህንን በዓል በባለቤትነት ለማክበር መጥተናል። ይሄ እኛ ማክበር ብቻ በቂ አይደለም። መንግስትም ደግሞ በላይነቱን አፐርሃንዱን ወስዶ በበላይነት እንዲያከብር የማነው የሚዲያ ሽፋን የውጭዎችም የሀገር ውስጥም ከፍተኛ የሚዲያ ሽፋን ሰጥተው ይህንን ሁለተኛ አድዋ ወረራ ከኛ እንዲያከብሩ ነው ይጠይቃለሁ። ሌላው ደግሞ ሁለተኛው ከዚህ በተጨማሪ መናገር የሚፈልገው አንድ ነጥብ ብቻ አለች። ቅድም እንደተባለው ዓለማችን ከዛ በፊት በሁለት ብሎክ ተከፍሎ ነበር። ይሄ እንግዲህ ኮሚኒስት ብሎክ እና ካፒታሊስት ብሎክ ነው የሚባለው። ቅድም እንደተባለው እኔ ሩሲያ ጠላታችን ነው ለተባለውን በከፊል አልስማማበትም። ወድቀን እኮ ተወረን ነበር እኮ ሩሲያ ባይደርስ ልኖሩ መጨረሻ ላይ እና እንዳውም እኛ ከአሜሪካኖች ጋር ነበር። ብዙ አስተምረውናል፣ አማክረውናል፣ በብዙ ነገር እርዳታቸውን አበርክተውልናል። ግን መጨረሻ ላይ ከዱ። እንዳውም ጠላቶቻችን ናቸው ብዬ የምለው አሜሪካኖችን ነው። እና አመሰግናለሁ። ይህ ነው ጨርሻለሁ። በተለያዩ ብዙ ጠላቶች ኢትዮጵያ ተወራለች። ነገር ግን በተለይ ከ40 ዓመት በኋላ ይላል በጣሊያን ከ40 ዓመት በኋላ 40 ዓመት ሙሉ የጣሊያን ተዘጋጅቶ ሲመጣ እኛ ምን ስናደርግ ነበረ? እነሱ ተዘጋጅተው ሲመጡ እኛ ምን አይነት ዝግጅት ማድረግ ነበረብን? ምድር ላይ ስንኖር እኮ መልካም አለ፣ መልካም ያልሆነ ነገር አለ። ስለዚህ ሬድነስ ያንሰናል እና አመራር እና ተመሪ በአሁኑ ሰዓት ያለነው ዝግጅት ማድረግን ያሳስበናል። ይህንን ለማለት ነው የሚፈልገው። ስለዚህ በኦጋዴን ብንሄድ 3 ጊዜ ሶማሊያ ኢትዮጵያ ኖራለች። ይሄ ሁሉ ሲሆን ግን ኢትዮጵያ ምን ስታደርግ ነበር? ምንም አይነት መረጃ የላትም። ምንም አይነት ዝግጅት ማድረግ አልነበረባትም። ይሄ ይጎልናል እና አመራሩና ተመሪው ይህንን በጣም ማስተዋል አለበት። እንደገና የውጭ ጠላት ብቻ ሳይሆን የውስጥ ጠላት ጠላቱ ጊዜ ጠላትን አስቀድሞ ግን ማስወገድም በውስጥ ያሉ ነገሮች እንደሆኑ ታሪክ ጸሐፊዎች ይናገራሉ። እና ላሳጥር ብዬ ነው ምን ለማለት አንድ ነገር ለኮንፊደንስ ነገራችሁ። ምንም ቢሆን የማነጻጸር ሁኔታ የእኛና የሌላው እኩል ባይሆንም የሁለተኛው ዓለም ጦርነትን ትንሽ ዞር ብለን የምናየው ብዙዎቻቸው አሁን ስትናገሩ በካሪኩለም በልዩ ነገር መግባት አለበት አላችሁ። ትክክል። በግርማዊ ቀዳማዊ ሥላሴ ብዙ ዘመቻዎች ተደርገዋል። በአፄ ምኒልክ፣ በአፄ ዮሐንስ ብዙ ዘመቻዎች ተደርገዋል ከውጭ ወራሪዎች ጋር።
እኛ ወታደሮች ስለሆን የወታደራዊ ታሪክ መጽሐፍ ነበረብን። የለም አስተማሪ ነበርኩ፣ ጥሩ አድርጌ ያውቀዋለሁ። አንድም አይነት ማስረጃ የለም። ወደኋላ ልመለስና አጀማመሬ ላይ በሁለተኛው ዓለም ጦርነት ናዚ ፋሽስትና ናዚ አንድ ሆነው አውሮፓን በሙሉ ወረዋል። ብዙ ርቀት ሄደዋል። እዚያ ሶቪየት ዩኒየን ድረስ ጫፉ ላይ ደርሰዋል። እና ያንን ነገር እንደገና አሁን እኔ ዝምድና ለማዛመድ ነው የምሞክረው። የኛ በኦጋዴን ቀጠናችን በምስራቅ ኢትዮጵያ ቀጠናችን የተደጋገመ ማጥቃት እየሰነዘረብን የተደጋገመ መልሶ ማጥቃት አለ እና ይሄ አሁን ግዛታችን በደንብ ቅድም እንደተነገረው ብዙ ደምና ብዙ ሕይወት ከፍለን ባንይዝ ኖረው ዛሬ ምስራቅ ኢትዮጵያ በኢትዮጵያ ቀጠና መኖር ትችላለች። አንድ በቲዮሪ የምናምነው ነገር አለ። ዩናይትድ ኔሽን ቮት ነው፣ በቮት የሚወስነው። ያ ቮት ደግሞ ጊዜ ነው የሚፈልገው። ሚድ ወደ ኤርትራ ሴንቲንግ። ስለዚህ አሁን ይሄ ታሪክ በሁለተኛው ዓለም ጦርነት የተደረገው ታሪክ ብንወስደው አሜሪካን፣ እንግሊዝ፣ ሶቪየት ዩኒየን፣ ፈረንሳይ አራቱ ናቸው ይሄን ሚና የተጫወቱት እና ተወርረው እስከ መጨረሻ ድረስ ርዕሰ ከተማቸው ድረስ ተወስደው ከኛ ጋር ወዳጁት። ከዛ በኋላ አንድ ሆነው ብዙ ነገር ሰርተው አውሮፕላኑ ዘመናዊ አድርገው ምን አድርገው ካውንተር አታክ መልሶ ማጥቃት አለ እና የት ድረስ ደረሱ? ሞስኮ ድረስ ነው። እናት ሀገርን ተከላከል ስታሊን የሰጠው ዋት ፕሬዚዳንት ምን ነው። ስለዚህ አሁን እኛ እዚህ ላይ የምናስተላልፈው መልእክት ምንድን ነው? ብዙዎቻችን ወደ 60% 70% ደርሰናል። የበቃን ነው ማለት ነው። ከመብቃቱ በፊት ግን ይሄን ጥሩ አድርገን አዛምደን ማስቀመጥ መቻል አለብን። ስለዚህ እንደገና አሜሪካ ልዩ ልዩ አውሮፕላን ሰርተው እንግሊዞች፣ ሶቪየት ዩኒየን ሲቀጥል ፈረንሳይ አንድ ሆኑና ቀጥታ ከቆመበት ውጊያው ከቆመበት ተነስተው መልሶ ማጥቃት አድርገው በመጨረሻ ድረስ እስከ በርሊን ድረስ መጡ ማለት ነው። ከሶቪየት ዩኒየን እስከ በርሊን እንደገና ደግሞ ፈረንሳይ ኖርማንዲ ድረስ ከኛ ጋር ይዘምዳል። የሚገርማችሁ ነገር የስፋት ጉዳይ ነው እንጂ የስፋት ማለት የተዋጊው ኃይል ስፋትና ቴክኖሎጂ ነው እንጂ በጽንሰ ሀሳብ ግን ተመሳሳይ ስለሆነ የኔ ደምደሚያ ምንድን ነው? እነዚህ ሰዎች ይሄንን ታሪክ በጣም በጥሩ አድርገው ነው የመሰከሩት። መዝግበው በታሪክ አድርገው ቅድም እንዳላችሁት በእያንዳንዱ ላይብረሪ በሰፊው ገብቶ ትምህርት ቤቶች እየተማሩ ትምህርት ብቻ ሳይሆን ወጣቶቹ እየሄዱ እየጎበኙ እኔም በዩናይትድ ስቴትስ ሆኜ አይቼዋለሁ። ታሪካዊ የሆኑ ቦታዎች እነዚህ በ10 ዓመት ዕድሜ በ15 ዕድሜ ሁሉ ሄደው ነበር። ለመነጋገር ተረካቢዎች ናቸው። እኛ አሁን ይህንን መልእክት ለማስተላለፍ የተነሳ ነው። ምንም እንኳን በአውሮፓ የተደረገው ጦርነት ሰፊ ቢሆንም በእኛ የተደረገው ጦርነት አነስተኛ ቢሆንም በአስተሳሰብና መሬት በመውሰድ በግብታዊነት በጉልበት የሚደረጉ ተመሳሳይ ነው። ስለዚህ አሁን እኛ ይህንን ሁሉ ዝግጅት የምናደርገው ምንድን ነው? ለማስተላለፍ የምንፈልገው ምንድን ነው? እኛ በአሁኑ ሰዓት ሁላችንም የእኛን ለመክበብና የእኛን ግዛት ለመውሰድ የቆመ እንዳይመስላል። በኦጋዴን ጦርነት አይደለም የቆመ ወይ ደግሞ በሌላ የሚቀጥል ኤክስቴንሽን ነው። ስለዚህ እኛ ደግሞ ይሄንን ማሳሰብ አለብን ለመንግስት። ቅድም እዚህ አንድ ወንድሜም ጠቅሶታል። ጦርነት ይደረጋል፣ ተደመደመ፣ በሉ ደህና ዋሉ ወደ የቤት ነው የሚሄዱ። ግን መስጋቢዎች በደንብ መስግበው ይሄ ጦርነት የማያባራ ይችን ሀገር ይፈልጓታል። አሁን ትናንትና ወታደር ይዘው ነው የገቡ። ዛሬ ወታደር ቆመው ማለት ወረራ የለም ማለት በተለያየ መንገድ እየተፈታቱ ነው። ስለዚህ እኛ ደግሞ በወቅቱ ካራማራ ወይም ምስራቁ ግንባራችን ያን ሁሉ ደም ከፍለን ለማድረግ የፈለግነው አሁንም ነገ ከነገ ወዲያ አለ ነው። ስለዚህ ያ ትውልድ የሚያስፈልገውን እንትን ተወጥቷል። እኛስ የሚቀጥለው ትውልድ እየቀጠለ ነው የሚሄደው። ስለዚህ አሁን መንግስት ይሄንን አውቆ ሰርገኛ መጣበር መሪ ቀንሱ ሳይሆን ከዚህ ቀደም በተደረጉት ጦርነቶች ትክክለኛ ምሳሌውን አይቶ መሰረቱን ያንን ይዞ በዛ ሄድና መዘጋጀት ነው ያለበት። እኛም ደግሞ ካራማራን ያክል 300,000 ኃይል
የተሳተፈን ኃይል እንደ ቀላል አድርገን ብናልፈው ምን ማለታችን? ለምንድን ነው የተማርነው? ለምን 30-40 ዓመት አገለገሉ? ብዙ ነገር አነበቡ እና አሁንም የካራማራ ሁኔታ ይሄንን ስራ የምንሰራው ከምን አንጻር ነው? ይሄ የካራማራ ትልቅ ምሳሌ ነው። ማንነሳው አንናቀው፣ ትኩረት እንስጠው። የሚሰጠው መንግስት ነው ኦፍ ኮርስ። እኛ ደግሞ በቦታው ላይ ስለነበር ፋክቱን መመገብ የምንችለው እኛ። ስለዚህ ይሄ ነገር ስለሆነ ማንኛችንም የምንሰጠው ሀሳብ በዚህ አካባቢ ጠነጠን በጣም ጥሩ ነው ማለት ነው። አመሰግናለሁ። አመሰግናለሁ። አንድ ነገር ለማለት ብቻ ነው። ሰዓታችን ቅድም እንዳልኳችሁ ደርሷል። እንወጣለን። ምናልባት ቆዩባችሁ እየከፈታችሁ ያላችሁ ጥቂት ነገር ማለት ላሳስብ ፈልጌ ነው። የማሳስበው ነገር ምንድን ነው? አይታችሁ ከሆነ ይሄን ፕሮግራም እንዲዘግቡ ሁሉንም የመንግስት ሚዲያዎች ጠርተናል። ሁሉንም ከፋና በስተቀር። ድሉም ሲገኝ ያበሰረው የኢትዮጵያ ቴሌቪዥን 47ኛውን በዓል ለማክበር እዚህ ቦታ ላይ ጋዜጣ መግለጫ ይሰጣል ተገኙልን ብለን ጠርተናቸው አልተገኙም። አንድ ፖይንት። ለምን? ፍራቻ ስላለ ነው። ያ ፍራቻ ምንድን ነው? ፈሪ አይጸድቅም ይላል በቅዱስ መጽሐፍ። ፈሪ አይጸድቅም። አንድ ጠላት አይፈራም አይናቅም። ወታደራዊ ንግግር። አሁን ፈርተን የምናመጣቸው ድሎች ለእኛ ብዙ አይታዩ ነው። እኛም ደግሞ ውስጣችን ሴንሰርሺፕ አለ። የምንናገረው ነው የምናውቅ። ዲፕሎማሲያዊ ነገሮቻችንን ያበላሻሉ ብለን የምናስባቸው ነገሮች በዚህ ቦታ ላይ አላንጸባረቅም። ትልቁ ዓለም አቀፍ የሆነው በነጭና በጥቁር መካከል ልዩነት የፈጠረው የአድዋ ድል ጣሊያኖች ያኮርፋሉ ተብሎ አልተሰረሰም። አሁን ነገር ሁላችሁ እየተጋበዛችሁ ያላችሁ የምትሄዱ በዓሉ በድምቀት ይከበራል። ዓለም አቀፍ ሽፋን አግኝቶ በመንግስት ደረጃ ጣሊያን ያኮርፋል፣ ነጭ ያኮርፋል ተብሎ የሚቀር ነገር የለም። በዚህ ጉዳይ ግን ፍራቻ ስላለ የዜና ሽፋን ለመስጠት እንኳን በዚህ ቦታ ላይ ለመግኘት የተንቀጠቀጠ አካል አለ። ለምን? ያው እየተቀረጸ በስነ ስርዓት እንዲቀመጥ ዶክመንት ሆኖ እንዲቀመጥ ሀገረ ኢትዮጵያ ሀገር ከሆነች ኢትዮጵያን ያሰኛት ዳር ድንበሯ ሁሉ ነው። አማራው፣ ኦሮሞው፣ ትግሬው፣ ሶማሌው ሁሉም በኢትዮጵያ ቴሪቶሪ ውስጥ ያለ ሁሉ ዜጋ ሆኖ ሀገሬ የሚላት ሀገር እንድትኖር ከተፈለገ ይሄ የሀገር የህዝብ ድል ስለሆነ ታሪክም ስለሆነ እከሌ ከከሌ የምንለው ሳይሆን ሁሉም የተሳተፉበት ስለሆነ ደምቆ ሊታይ የሚገባ ተግባር መሆኑን ሁላችን እናምንበታለን። መንግስትም ያምናል። ግን በዚህ ደረጃ እግራቸው እንዲያነክስ እጁ የረዘመው አካል ማን እንደሆነ እንኳን ልናውቅ አልቻለም። አሁን እኔ በራሴ ሄጄ ነው ለእያንዳንዱ ወንድሞች ጋር የሰጠሁት። መከላከያ ሬዲዮና ቴሌቪዥን ሲደመር ደግሞ ጋዜጣም ጭምር አለ። ሁሉንም ሰብስበን እነግራለን ብሎ የተባለው ይሄ መከላከያ ቦታ ነው። ነገር ግን ሰራተኞች መጥተው እዚህ ቦታ ላይ ይሄን እየዘግቡ አይደለም። አሁን ከዚህ በኋላ ከወጣን በኋላ ደግሞ እያንዳንዳቸውን ቢሮ አንኳኩቼ እዚህ በካሜራ ፊት የተናገርኩትን ለእያንዳንዱ ቢሮ እናገራለን። የፈሰሰውን ደም ለምን ታረክሳላችሁ? የተከሰከሰውን አጥንት ለምን ዋጋ ተሰጣላችሁ? ይሄ ባይደረግ ኖሮ እኮ ዛሬ ሀገር አለን ብለን እኮ ልንናገር እኮ አንችልም። የለም ልክ ኤርትራ እንደሌለችው ማለት ዛሬ ኤርትራ አለች። እንደውም ስለ ኤርትራ ስናገር ሀገራቸው አይደለም ምን ባለው እንደውም ያሸማቀቁ ከኛም ወገን ከዛም ያለ ትላንትና እኮ ከራስ ካሳ እስከ ራስ ዲሞላ በእነዛን የባህር ግዛቶች ሁሉ ስንሸፍን የነበረ ሁላችንም ሰሜን ላይ ነበር። የምታውቁት ጉዳይ ነው። ነበር ያገባን የተጋባን የተዋለድን ያ የራሳችን ብለን የኖርንበት መሬት እኮ በሆነ አጋጣሚ ሄደ። እንደሱ ሄዶ ቢሆን ዛሬ ያንን ቦታ እኮ የኛ ነው ብለን ልንል አንችልም። የሶማሌ ክልላዊ መንግስት ተብሎ የሚጠራም አልነበረም፣ አይኖርም። ስለዚህ
የተከፈለው ዋጋ ልናራክሰው አይገባም። ምናልባት በሚዲያዎቻችንም ሆነ በፓናሎቻችን በስፋት እናደርጋለን። ይሄን ነገር ግን ልባችሁ ለእንያዝ። ቁጭት ነው ጉልበት የሚያወጣው። ከውስጣችን ጉልበት እንዲወጣ ከተፈለገ እኛን ሊያስቆጨን የሚገባ ነገር አለ። እዚህ ቦታ ላይ በእውነት ሀገር የሚመሩ ሰዎች እኮ ነው ያሉት። አሁን ስማችሁንና ማዕረጋችሁን ክፍላችሁን ተናገሩ ያልኩበት ምክንያት ይሄ ነገር ሚዲያ ላይ ቢውሉ እናንተን አሁን ዛሬ የትላንትናችሁን ማንም የሚያውቅ የለም። ሜጀር ጀነራል መርዳሳ ሌሊሳ ማን ናቸው? እሳቸው ቅድም ተናግረዋል። በዚህ ደረጃ ይሄንን ዜና የሚሰማ ሰው ያንን ያሳለፉበትን መንገድ እኮ በትዝታ ወደፊት ያመጣል። ብርጌዲየር ጀነራል ውበቱ ጸጋዬ ማን ናቸው? ሁለተኛ አብዮታዊ ሰራዊት የመሩ የናደው ግንባርን የመሩ ሁለተኛ አብዮታዊ ሰራዊት የፕሬዝዳንቱ አማካሪ የነበሩ መንግስቱ ዛሬም እኮ ያስፈራል እኮ ስሙን እኮ ባፉን ሞልቶ የሚጠራ ሰው የለም። ዛሬም ያስፈራል የነበረውን ነገር ሲታሰብ ማለት ነው። ያን ሀገር ያቆዩ ትልልቆች እንዴ እነ ጀነራል ዋሲሁን ንጋቱ፣ ያርካሳ፣ እነ ጀነራል ተስፋዬ፣ ሌሎቻችሁም እነ ካፕቴን መርሻ ባህር ኃይልን ስታስቡ የኢትዮጵያን ባህር ኃይል ስታስቡ በዛ ሞገስ ያንን ሲያስተዳድሩ ሲኖሩ የነበሩ ሰዎች ስብስብ ነው እንዴ። ኮሎኔል ተዘራን አሁን እንዲህ ስትመለከቱ በእውነት በዛን ዘመን እኮ የሚያስፈራ ሰው ነው። እሱ ጋር እንደዚህ ቀርቦ ለመናገር እንኳን አልችልም። ኮሎኔል ተዘራ አብራሪ ነው፣ የበረራ ትምህርት ቤት አስተማሪ ነው። ያንን ጦርነት ቀደም ሲናገር እንደውም እድሉን አግኝቶ በሰፊው ሁኔታ ምናልባት በፓናሉ ላይ በደንብ ሊል ይችላል። ትልልቅ ሰዎች ታሪኮ ተገልጦ የማያልቅ መጽሐፍ ቢነበቡ የማይጠቡ ታሪክ ያላቸው የመሩ ወገኖቻችንን ጋብዘን ነው እዚህ ቦታ ላይ የተገኘ ነው። ይህንን ታሪክ ለዶክመንተሪ እንኳን ለማስቀረት እንዲችል ትልቁ የሀገራችን ቴሌቪዥን ኢቲቪ እንኳን መገኘት አለመቻሉ በጣም የሚያሳዝነው። ብዙ ነገር ነው ያመለጣቸው። እኛ ግን እግዚአብሔር ረድቶን የራሳችንንም ካሜራ ማኖቻችንን አመጣን እኛ። ምክንያቱም በፊደል ነው ነገር የሚታሰረው። ስለዚህ የራሳችንን ይዘን እናስቀራለን። መንግስት ደግሞ በተቻለ መጠን አይዞህ እንደ አንድ ተጠባባቂ ኃይል እኮ እኛ አለንልህ። ታሪካችንን እኮ ባለ ታሪኮች እኮ ትውልድ መፍጠር የሚችል ነው። ብዙ ጀግኖች አሉ። እዚህ ከፍተኛ መኮንኖች አላችሁ፣ በአየር ወለድ ውስጥ ያላችሁ፣ በተለያየ በማንስ ውስጥ የነበራችሁ፣ በተለያየ ኮሮስ ውስጥ እግረኞች ውስጥ ታሪክ ያላችሁ ቱባ ታሪክ ተነግሮ የማያልቅ ታሪክ ያላችሁ ሰዎች መርጠን እዚህ ያመጣል። ይሄንን እድል ግን ሚዲያዎቻችን ባለመጠቀማቸው በጣም አዝናለሁ። ለዚህ ነው ተቀርጾ ይቀመጥ። ይሄንኑ በጠየቁን ሰዓት ፊልሙን ለነሱ ሰጥተን ምናልባት የሚታረመውን የሚስተካከለው ነገር እንዲያስተካክሉ እናደርጋለን። ቁጭት ግን እኛ ውስጥ ይቀመጥ። ምክንያቱም የሆነ ሰንበዲ ነገርኛ ቢኖረን ኖሮ እኮ ሚዲያው ከኛ ቁጥር በላይ እኮ ይመጣ ነበር፣ እናውቃለን። ግን ብዙ ጊዜ ያለውን ነገር እኛም ካለንበት ፖስተሮቻችን ይናገራል። ያው የሚናገሩት ነገር የምትመለከቱት ነው። ለምን ትውልድ ከዚህ እንዲማር ወድቀን አልቀረንም። የወደቀ አይነሳም። ወድቀን አልቀረንም፣ ተነስተናል። ዛሬ ተቋም ሆነ ደግሞ ተቋሙን በእግሩ ካቆምነው በኋላ የሚከተለው ብዙ እንደሚሆን አንጠራጠርም እና ስለዚህ በዚህ መልኩ እንያዘው። ጋዜጣዊ መግለጫ በሚገባ ሰጥተናል። እግዚአብሔር ይስጣቸው፣ በጣም እናመሰግናለን። አዲስ ሚዲያ ከፕሬስ ድርጅትም ሰው መጥቶልናል። በአዲስ ዘመን ጋዜጣ ላይም ይወጣል። በጣም ከልብ ነው የምናመሰግናቸው። ልጆቹ በጣም ጥሩ ልጆች ልከውልናል። ማለት አዲስ ዘመን የማይሸፍነው ኤሪያ የለም። አዲስ ቲቪም ደግሞ በሬዲዮም ላይ ያለው በርካታ ሽፋኖችን መስጠት ይችላል። ይሄንኑ ደግሞ ለመከላከያ ሬዲዮና ቴሌቪዥን ደግሞ የራሳችንን ፊልም እንሰጣለን። በተቻለ መጠን የኔጅ ደረግ እናደርጋለን። ስለዚህ ሰዓታችንን በጣም ስለገባና ያለውን ነገር ስላለ ወደ ጌታ ይመልሳለሁ። እሳቸው በሚሉት ነገር እናጠቃልላለን። በእኛዎቻችን መቹር ሊሆን ሰው ነን፣ ከተሜዎች አይደለንም። ብዙ ጦር ሜዳዎች ላይ ተሳትፈናል፣ ቆስለናል። ይህንን ሁኔታ ደግሞ ለምን ተፈጠረ ስንል ለሀገር መሆኑ ስናውቅ እንቆራራለን። ምናገለግል ነው
አሜሪካን ሀገር አንድ አየር ኃይሎች ታዘጋጃላችሁ መሰለህ አንድ ማህበር አንድ ሁለተኛ ደግሞ አንድ ደግሞ ድርጅት አለ እዛ ታሪክ የሰሩትን ሰዎች እንዴት እናስታውሳቸው ብሎ አንድ ትልቅ ድርጅት ነው። በየጊዜው የተለያዩ ታሪክ የሰሩትን ሰዎች ያስቀምጡ ነበር። ከዚህ መካከል ራስ አሉላ ቅድም መርዳሳ ጠቅሰዋል። ራስ አሉላ የልጅ ልጅ 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 መጣች። የእሳቸውን ሽልማት ለመውሰድ ግን እኛ ሰው አለ ብለን አላሰብንም። ኢትዮጵያ ካለበት ተፈልጋ መጣ። ሴት ልጅ ነች። የእሳቸው ልጅ ልጅ የእሳቸውን ሽልማት ወስዳለች። የራስ አሉላ ስለሳቸው የጦር ሜዳ አስተዋጽኦ ነው። አሁን መድረኩ አይደለም ሁላችሁም ስለምታውቁት። አንድ ግን እኔ ጭንቅላቴ ውስጥ ያለውን ነገር ትንሽ ለማዘርዘር ፈልጌ ነው። እኛ ከፍተኛ የሆነ ስራ የሰራን ሰዎች ናገራች ቢሆን እኮ ነው ዛሬ የተሰበሰቡ ትራንስፖርት ወጪ ሳይኖረን ሌላ ነገር ሳይኖረን ሁሉም ነገር ቁም ነገር ላይ በማዋል ዛሬ የተሰበሰቡ ቀላል ስብስብ አይደለም። ጡረተኞች መሆናችን ወይ ጡረተኛ ሳለው በየቦታው አይደለም ማሰብ ያለባችሁ። ይሄ ስብሰባችን ዛሬ እንዲወጣለን መንግስትም ሪኮግናይዝ ባደረገው ለጠይቀናል። የጊዜ ጉዳይ ነው እንጂ አንድ ቀን ታሪኩ ራሱ ጎትቶ ይመጣል። ግን እንዴት አድርገን መድረክ ላይ እናቀርበው ሲባል የተጻፈ ነገር የለም፣ የተደረገ ውይይት የለም፣ ምን የለም። እኛ ግን ዛሬ ይሄ መድረክ ይሄ የምስራቁ ግዛታችን 700-300 ኪሎ ሜትር ድረስ የተደረገው መደፈር የኢትዮጵያ ሕዝብ በቀላሉ አይመለከተው። እኛ ዛሬ ተከበረ አልተከበረ ጉዳያችን ነው። እኛ ማድረግ የሚገባን ማድረግ ብቻ። ለምን እኛ በችግሩም ጊዜ በምንም ጊዜ ማሰብ ያለብን ስንት ጀግኖች ናቸው በየፈፋው ያሉ፣ ስንት የአውሮፕላን አብራሪዎች ናቸው፣ ስንት የታንከኞች ናቸው፣ ስንት ብዙ ነገሮች ናቸው። ይሄንን መድረክና እድሜ አግኝተን ለመወያየት በመቻላችን በጣም ኩራት ይሰማቸዋል። የማይረባ ፊልም እንኳን ከፍተኛ ያለ ይሄንን ግን ልምድ ካለ እኛ የውጭ ሀገር አሜሪካኖች፣ እስራኤሎች፣ ሶቪየቶች፣ ስዊድኖች ሁሉ እያመጣን ያስተምሩ ነበር። በቅርቡ ያለውን ላጫውታችሁ። ገለጦ ትምህርት ቤት አስተማሪ ሆኜ እስራኤሎች ነበሩ። ማንኛውንም ኦፕሬሽን ዲቪዥን ቢሆን በአርሚ ደረጃ ሄደው የሚሰሩ ተማሪዎችን ይዘው የት ነው? ኦጋዴን፣ አድዋ፣ ባይጨው ኢማጂን ከዚህ ሀገር ሁሉ መጣ። አሁንም የዚህ የካራማራ ታሪክ አሁኑ አልተፈጸመም በማለታችን ነው እንጂ የኛ አሁን ይሄን ነገር ማቅረብ አይምሰላችሁ። የሚመለከቱ ሰዎች እንኳን የሚመዘግቡ ሰዎች አሉ። እኛ እናልፋለን፣ ግን ምንም አይነት መልእክትና ማስረጃ ሳንተው ብናልፍ ግን ወንጀለኞች ነው። እነዛ በየፈፋው ያለ ቀባሪ የቀሩት ወንድሞቻችን በቃ እንዳልባሌ እንዳላየን አይተናቸዋል ማለት ነው። ስለዚህ ዛሬ ስብስባችን አርምድ ፎርስ ነው። አየር ኃይል፣ ባህር ኃይል፣ ምድር ጦር። ይህንን አይነት እድል ማግኘታችን ትልቅ መተንፈሳችን እንዲህ አሁን እኮ ወደኋላ ወደዛ ወደ ነበርንበት ጦርነት እነዛ ወንድሞቻችን ወደወደቁበት ጋር እኮ ይወስደናል። አንድ ቤት ቀን ሳይፈጅ ይቀራል እንዴ ከጭንቅላታችን ለማውጣት የዛሬው ስብስባችን እንዴ። ስለዚህ ሚዲያ መጣ አልመጣ ባይመጣም ያገኙታል። ይሄንን ወሬ በዩቱብና በምስወረው ወጣል። ስለዚህ ቢመጡ ግን ይሻላቸው ነበር። ካልመጡ ደግሞ እንዲያዝማት ይሄንን ነገር እነዚህ ሚዲያዎችም ሳይኖሩ ሌሎችም በተለያየ መንገድ ሲያሳልፉታል። አሁን በሰሞኑ አንድ ነገር ስመለከት እንግሊዞች ስለኛ ስለ ኦጋዴን ሲተርኩ ሳይ በጣም ላይ ደነቅ። ስለ ኦጋዴን ጦርነት እንዴት አይነት ጀግኖች ናቸው የድሮ ወታደሮች የኢትዮጵያ ሰራዊት። እነሱን እኮ ብንፈልግ በዚህ በጦርነት ልናንበረክካቸው አንችልም፣ ሌላ ዘዴ መፈልግ አለብን እያለ ሲተርክ ሰማሁት። ስለዚህ ጓዶች እንግዲህ የዛሬው ስብሰባችን እንደኔ ከሆነ አስደስቶ ብዙ ዓመት በጦር ግንባር ውያችሁ ከእናንተ ጋር ብዙ ሰው ሲሞት አይቻልም።
ብዙ የአየር ኃይል አብራሪዎች በጃንጥላ ወርደው ሲወድቁ አይቻል። አንዳንዶችንም እስከ መጨረሻው ድረስ ሄደን አስከሬናቸውን አምጥተን ብዙ ታሪክ ነው። ስለዚህ እንዲሁም በታንከኛ በተለያዩ ፊደል እና የዛሬው ስብሰባ አትጥሉ እና ፈረንጆች አምላኪ እንደሚሉት ላኪ። ስለዚህ እዚህ የዛሬው ስብሰባ ስለዚህ እንግዲህ ብዙም እንዳው የጦር ሰው ስትሆኑ ይገፋፋቸዋል። ያው ሁሉም ነገር ቢነገር ደስ ይላቸዋል። ግን ታስካችንና አካምፕሊሽ ፈጽመናል። የምናደርገው ስራ ላይ በኋላ ቢሊቭ ሚ ይሄ ያለው ማን ነው የከረማራ ከአውሮፓ ከኖርማንዲ ጦር ጋር እኩል እንደሚሄድ ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ይህ ነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ጥንቱን አውቄ ተነድቻለሁ ፍቄን አጥብቄ መብት ነፃነት እስኪሆን አቻ ተነድቻለሁ ለድል ዘመቻ ልሙት ልሰዋ ደስ ብሎኝ ድንቄ ለሀገሬ ክብር እኔ ወድቄ ይህ ነው ምኞቴ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ But now we're there,